ተንቺም ስለገንዘብ ነው ማሰበው ገንዘብ በጣም ወደው በጣም እኔ አልወድም ፈጣሪ ቀጥለው ገንዘብ ተማሪስ ኮንክሪት ማይንድ ሴትን ስራ መፍጠር ነው እንጂ እንደዚህ ተምሬ ወጥቼ እቀጥራለሁ የሚል ማይንድ ሴት ቃል ተማሪው መክረው ማለት ነው። አይ ዴሊቨሪ ያው ስራ ነው ምንድነው እንደም ድሬዳዋ ፀሐዩ ከባድ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ይህ የድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 ነው። ፕሮግራሙ ደግሞ የተማሪዎች መድረክ የተሰኘው ነው። አዘጋጆች እኔ ብርሃኑ ስማቸውና እኔም ባባይ ፀሐይ፣ በቴክኒኩ በኩል ደግሞ ሐምዛ አብሮን ይቆያል። ዛሬ እንግዲህ አንድ እንግዳ ይዘን መጣናል። እንግዳችን ደግሞ ተማሪ ፊልሞን በሪሁን ይባላል። በድሬዳዋ ዩኒቨርሲቲ የሶፍትዌር የአራተኛ ዓመት ተማሪ ነው። ሶፍትዌር ኢንጂነሪንግ ለብትጨርሰው አይደል? ሶፍትዌር ኢንጂነሪንግ ይዘነው የመጣ ነው እንግዳ። ያው ውጤታማ ተማሪ ነው። ከትምህርቱ በጎን ደግሞ የራሱ የሆኑ የሚሰራቸው ነገሮች አሉ። እንግዲህ ስለሱም አጠቃላይ የህይወቱ ውጣ ወረድ ምን ይመስላል፣ ከትውልድ ከእናቱ ሆድ ወጥቶ ማልቀስ ከጀመረበት ጊዜ ጀምሮ እስካሁን ሰዓት አሁን በግ እስከሚልበት ባዮግራፊያ ህይወቱ ምን ይመስላል? መልካም። እስኪ ወደዛ ከማለፋችን በፊት እንግዳችን ራሱ እንዲያስተዋውቅ እድል እንስጠውና እስኪ መጀመሪያ ማንም በል ከየት ነው የሚለውን እስኪ ካንተን ጀምር። እሺ፣ ስሜ ፊልሞን በሪሁን ይባላል። የአራተኛ ዓመት ሶፍትዌር ተማሪ ነኝ። ያው ትውልዴ እዚሁ ድሬዳዋ ነው። ድሬዳዋ ከተወለድኩ በኋላ አይ ቲንክ 5 ዓመት ብቻ የሆነ ዓመት ሲሞላኝ ወደ አዲስ አበባ ሄደን አዲስ አበባ ነው እንግዲህ እድገቴ ማለት ነው። አዲስ አበባ ኬጂን ነው በግል ትምህርት ተመረሬ፣ ከዛ ደግሞ ኤሌመንታሪውን ደግሞ ሙሉ በመንግስት ጨርሼ፣ ከዛ ሃይ ስኩልን ደግሞ እዛው መንግስት ሆኖ፣ ከዛ በኋላ 11 እና 12 ደግሞ ያገለግል ተመረሬ ነው እንግዲህ እስቲ አሁን እዚህ ደረስኩ። ትምህርት ቤቶችን እስኪ ምን ናቸው በተጠቃቀሳቸው? ድሬዳዋ ለምሳሌ ተማርክ፣ አዲስ አበባ የት? አዲስ አበባ ኤሌመንታሪ ተማርኩት ፉሪ የሚባል ነው፣ የመንግስት ነው። ትንሽ ራቅ ያለ ነው፣ የመንግስት ነው። እና ፉሪ ከ1 እስከ 7 ተማርኩኝ። ከ7 እስከ 8 ደግሞ ኢትዮ ኮሪያ የሚባል አለ፣ እዛ ተማርኩኝ። ከዛ 9 እና 10 ቃሊቲ ተመሬ፣ 11 እና 12 ደግሞ ገላን ቦይስ ቦርዲንግ ስኩል የሚባል ተማርኩት ማለት ነው። እዛ የተማርኩት። መልካም። እንግዲህ እንግዳችን ዛሬ የጋበዝንበት አንድ መሰረታዊ ምክንያት አለ። ግን ወደ ኋላ ወደንም የትምህርት ቤት ቆይታው ምን እንደሚመስል ምን አይነት ተማሪ እንደነበር አይ ቲንክ ያወራናል ብዬ አስባለሁና ግን እኛን ይወስደናል ወደ ነበረበት በትዝታ ማለት ነው። እና ዛሬ ያመጣንበት ዋነኛ ምክንያት ድሬዳዋ ዩኒቨርሲቲ የሶፍትዌር ኢንጂነሪንግ የአራተኛ ዓመት ተማሪ ነውና በዚህ አጋጣሚ እንግዲህ የፕሮግራማችን አንዱ ይዘትም ጥሩ ፐርፎርም የሚያደርጉ ተማሪዎችን ሌሎች ተማሪዎች እንዲማሩባቸው ወደ መድረክ ማቅረብ እና ሌሎች እንዲማሩበት ማድረግ ስለሆነ ወደዚህ መድረክ የመጣው አንደኛው ሶፍትዌር ዴቨሎፕ አድርግ ያለው ብሎናል እና ወደሱ ስለምንመጣ ግን ፊልሞን ምን አይነት ልጅ ነበር፣ ለቤተሰቡ አስተዳደጉ ምን ይመስላል የሚለውን እንደው እንመልስህና ምናልባት ድሬዳዋ ተወልደህ በ5 ዓመት እንደሄድክ ነው የነገርከና እንደው በልጅነት የድሬዳዋ ትዝታ አለ ወይ? አሁን 5 ዓመት ትዝታ ምን ይመስላል? እንደው እስኪ ተወሰነ ነገር። በርግጥ ትዝታ የለኝም፣ ያው የድሬዳዋ ትዝታ የለኝም ነገር። አዎ በልጅነት ሲሄድኩኝ ያው ማዘላሙቼ ኦሮምኛ ነበር ሰማው። ኬዙ እንትን ነው ከድሬዳዋ ጫት ነው የተገናኘው፣ ወደዛ ፍላር ነው ማለት ነው። ልጅ ያለ ወደዛ ነገር እንትን አልኩኝ። ከዛ በኋላ ፋዘር ከዚህ ዞኝ ሄደ ማለት ነው አዲስ አበባ። እዚህ ቢሆን ጥሩ ነው በጣም ብሎ ወደ አዲስ አበባ ዞኝ ላይ አዲስ አበባ እዛው ቀጥዬ፣ ያው ፋዘርም ጎበዝ ሰው ነበር። በሱ ሰፖርት እየረዳኝ ጥሩ ደረጃ ድረስ አግዞኛል ብዬ አስባለሁ። ኦኬ፣ በጣም ጥሩ። መልካም። እንደዛ ከሆነ ወደ ትምህርት ቤት ህይወቱ እንምጣ አይደለም እንችላለን። በተለይ ደግሞ ወደ ሃይ ስኩል ወደ 12 ወደ ፕሪፓራቶሪ ምናምን የመሳሰሉትን የትምህርት ህይወትህ ማለት አሁን ያው እንደምናውቀው በጣም ጎበዝ ተማሪ ነህ፣ በጣም ውጤታማ ተማሪ ነህ። እንዲያው ይሄ ጎበዝ ተማሪነትህ ከአንደኛ ክፍል ይጀምራል ወይስ የሆነ ቦታ ላይ ነው የተወነጨፍከው? ምክንያቱም አንዳንድ ሰው ከመጀመሪያ ጀምሮ በጣም ጎበዝ ይሆንና ወደ ኋላ እየቆየ ሲሄድ እየቀነሰ እየደከመ ይመጣል። ልክ እንደኔ ማለት ነው። አንዳንድ ሰው ደግሞ መጀመሪያ ላይ ሰነፍ የሚባል አይነት ሰው ይሆንና መጨረሻ 9ኛ ክፍል ለምሳሌ ምናምን ሲገባ ልክ እንደ አንድ ጓደኛዬ ይወነጨፋል ማለት ነው። በጣም ጎበዝ ይሆናል። እኔ ሰነፍ ነኝ ያልከኝ እኮ አይ እኔ ጓደኛ ላይ ያርኩት ችግር የለም። አንተ ብቻ አይደለም ከኔው ገብቶኛል። ችግር የለም። እና ያንተስ እንዴት ነበር? እስኪ እንደው እሱን መጀመሪያ ተጫውተን። ያው በትምህርት ስመጣ መጀመሪያ ተማርኩት ኬጂ ነው እንዳልኳችሁ። ኬጂ ደግሞ ታዋቂ ትምህርት ቤት ነው፣ የግል ነው። እና እዛ እየተማርኩኝ ግን ያው እውቀት ላይ ብዙ የለም ፐርፎርም አላደረግም ነበርና ፋዘር አይቶኝ
ይሄ ልጅ የሚሆን ሰው አይደለም ትምህርት ብሎ አረጋኝ። በቃ ምንም ብር የማጠፋው ዝም ብዬ በከንቱ ነው እና ብዙ ብር ነበር የሚከፈለው ማለት ነው ታዋቂ ሰው ስለነበረ። ከዛ ኬጂ አወጣኝና እንደውም ያኔ ብዙ ስለነበር ኬጂ 2 ላይ አወጥቶኝ ኬጂ 3 ላይ አልተማርኩም። ድሮ በእንትን ነበር እድሜ ስንት ነው ተብሎ የምገባው ነው ያክል ማለት ነው። ጆሮን ይዛል እንደዛ ነበርና እድሜ ስንት ነው ሲባል 7 እንደዚህ እንኳን አላስኩም፣ ግን እድሜ ስንት ነው ሲሉኝ 6 7 እና ብዬ ኬጂ 3 ዘልዬ ማለት ነው። ከዛ መንግስት ገባው ማለት ነው። ከዛ በኋላ መንግስት ገባሁኝ። ትምህርት ላይ ያናከር ነው ተመናገር ሞካክራለሁ፣ ግን ብዙ አይደለም ድሮ ኤሌመንተሪ ያለው ማለት ነው። ከዛ 1 2 3 እያልኩኝ ከዛ አክስቴ ያለች አክስቴ በጣም ኃይለኛም ነች ጎበዝም ነች እና ውጭም ስለሆነ ከውጭ መጣ 4ኛ ክፍል ላይ በደንብ በቃ ከቤት አልወጣም። እኔ ውጭ ሲሸረከር ሙሉ ልጅ ነኝ። ወጣው ለምግብ መጣለሁ እንጂ ከዛ ውጪ ቤት እንቀመጥ ሰው አይደለሁም እና አክስቴ ከውጭ መጣች። እሷ ከመጣች በኋላ በሩ ነክቼ አላውቅም። በቃ ጥናት ነው ፉል ታይም ጥናት። መውጣት የለም ምናምን በጣም ሃርድ ነች፣ በጣም ኃይለኛ ነች። አዎ ኃይለኛ ነች እና ከዛ በቃ ከ4ኛ ክፍል በኋላ አስጠናች ምናምን ነገር ለረፍት መጣ ነበር። በቃ በደንብ አስጠናታኝ 4ኛ ክፍል ለመጀመሪያ ጊዜ 4ኛ ወጣሁ። አራተኛ ወጣሁኝ። ከዛ በኋላ ነው ጆርኒ እየመጣ አለ። ጆርኒ እየቀጠለ መጣ። ያው ያን አክልም በኃይለኛ ፐርፎርማንስ አልነበርኩም፣ ግን ከታች ቢሎ ከነበረ ተማሪ ወደ መካከለኛ ተማሪ ወደ 4ኛ ወደ ደረጃ የሚጓዝ አለ ጀመርኩኝ እያልኩ ከዛ ኤሌመንተሪን ጨረስኩኝ። ከዛ ከኤሌመንተሪ ጨረስኩ በኋላ ደግሞ እንዲሁ ቃሊቲ የሚባል ነበር 9ና 10 እዛው ቃሊቲ እዛም ደረጃ ማለት ነው። ያው ከ1 እስከ 3 ባል ውስጥ እየወጣሁኝ ቀጠልኩኝ ማለት ነው። ከ9ና 10 በኋላ ያው የሚሆነው የት ነው አዳሪ ነው ማለት ነው። 12 ነው የተማርነው። ጥሩ ወደዛ ታች ግሬድ እያለህ ግን ወደ አዳሪው ከማለፋችን በፊት እንዳልከው አዳሪ 9ኛ ክፍል ነው የጀመርከው አይደለ? ቦርዲንግ 11 ሲጀመር እኔ 10 ነበርኩኝ ወደ 11 ገባ ነው። ያኔ ሲጀመር ከ9 ነበር የሚጀመረው፣ ግን እኛ ቦርዲንጉ ሲመሰረት እኛ ስንት ነበርን? እኔ 10ን ጨርሼ ወደ 11 ነበርኩኝ። 9 ነበር 9 ገባ፣ 10 ነበር 10 ገባ፣ 11 ገባ 11 ገባ ማለት ነው። ግን አሁን ላይ ከ9 ነው የሚጀምረው፣ መሀል ላይ አገባም ዘለ ያኔ ግን ስታርት ስለነበረ ብርሃኑ ልታነሳው የነበረው ሀሳብ ምንድነው? እንደ ወደዛ ወደ አዳሪ ትምህርት ቤቱ ከመጣታችን በፊት ከትም የራሱን የቻለ ህይወት አለው። በጣም የሚገርም ተማሪዎችን ሸፕ የሚያደርግ ነው ብዬ ነው የማስበው። እና ወደዛ ከመጣታችን በፊት እንዲያው በትምህርት ጎን ለጎን ታች ግሬድ ተጨማሪ የምትንቀሳቀሳቸው ነገሮች ይኖሩ ይሆን? ከትምህርት ባሻገር ጎን ለጎን ያው እንትን ላይ ያለው ኤሌመንተሪ ያለው ለምሳሌ ደረጃ ፋዘር ደረጃ ላይ የሆነ ደረጃ ካገኘ በትምህርት ላይ ማለት ነው ሳይክል ገዛ ያለው ምናምን ብሎ ነበርና ከዛ የሆነ እሱ የሚፈልገውን ደረጃ ብቻ አመጣሁኝ። አምጥቼ ካልገዛህ ነው ብያስጨነቀው 4ኛ ክፍል 4 እኮ በጣም ከዛ በኋላ ከዛ የሆነ ፓርት ላይ ግን እንደዛው ደረጃ እንትን ይሄን ያክል ደረጃ ከወጣ ቃል ገብቶልኝ ነበር። ሳይክል አስገዝቶ ነበርና ሳይክል ነበረኝ። ሳይክል እየነዳው ምናምን ነገር ደግሞ እንትን ነው የሆነ የናውን ተፈጥሮ ምን ብያስባለሁ ፕሮብሌም ሶልቪንግ ስኪል አለኝ። በቃ ፓሽን አለኝ፣ ችግሮችን መፍታት ፓሽን አለኝ ተመናገር እና ሳይክል ሲበላሽ በራሴ ነው የምሰራው። አልሄድም የትም ቦታ ማለት ነው። ራሴ የነገራች ምናምን ተበላበደ እዛው አይቻ ተረድቼው እና ነገር እዛው እሰራለሁ ማለት ነው። ከዛ ራሴ ከመስራት ማርኩኝ ሌላ መስራት ደግሞ አለፍኩኝ ማለት ነው። ስለዚህ ሳይክል ሲበላሽ ሰፈር ሲበላሽ ምንድነው ኦልሞስት እኔ ጋርና በቃ እኔ ጋር ይመጡት ከራሴ አልፌ ወደ ሰው ሄድኩኝ ማለት ነው። እና ኤሌመንተሪ ያለው ሰማያዊ ነካሽ ሰራለሁ የሆነ ብር ማለት ነው። ሳይክል ጠግን ነበር ማለት ነው። ያለው ነገር እንሰራ ነበር። በጣም ጥሩ። አንተ በጣም ጥሩ በተግባር ራሱ ከመጀመሪያው ጀምሮ ነው እንትን እያደረክ ነበር። ምናልባት የምትጨምረው ነገር ካለ? አይ ጥሩ በቃ ወደ እንትኑ ማለፍ እንችላለን። ወደ ዋናው ለምሳሌ ወደ ቦርዲንግ ስኩል የገባው 11ኛ ክፍል ነው። ግን ከዛ በፊት 10ኛ ክፍል ፈተና ነበር በወቅቱ በእናንተ ማትሪክ በእኛ ነበር። ኦኬ እንዴት ነበር የሱ ዝግጅቱ? ስለነበረ 9ና 10 በእኛ ታይም ነበር። ማትሪክ የሚያውቀው በእኛው ነው። የመጨረሻ ተፈታኝ ናቸው? አዎ የመጨረሻ በእኛ ነበር። ከኛ በኋላ ማትሪክ ቆመ። የኛ መጨረሻዎቹ ነበር። ማዕበሉን እንዴት አለፋችሁ? ያው እንደነገርኳችሁ ያው ሰማው አነባለሁ። በጣም ጠንክሬ አንብቤ ጀመርኩት ከአዳሪ በኋላ ነው። ያኔም አነባለሁ፣ ግን ያው ግቢ ውስጥ እዛው አለ ላይብረሪ አለ። ከክላስ በኋላ እያመሸን አነባለን እዛው ማለት ነው። ላይብረሪ እስከሚዘገን አነባለን ነገር ቤትም ማታ ቤት ነው አነባለሁ። ያው ከዛ በኋላ ፈተናውም አሪፍ ነው። በአሪፍ እንትን ፐርፎርማንስ ጨርሻለሁ ይስሩ። በጣም ደስ ይላል። ስለዚህ ወደ አዳሪ ትምህርት ቤት መቼ ዝም ብሎ ዘቡ ተብሎ አይገባም ማለት እንዴት ነው? ክራይቴሪያው ምንድነው? እንዴት ወደዛ ልትገባ ቻልክ? ያው አዳሪ ስንገባ ክራይቴሪያ ግሪድ ነበር። በዛው ትምህርት ቤቱ በዛው ምን ይመስላል? አዳሪ ያኔ ሲመሰረትም በታከለው ማን ነበር የታለቀው የመሰረተው ማለት ነው። የአዲስ አበባ ከንቲባው ነው የመሰረተው። ሲትና ወንድ ማለት ነው። ኢትዮ ጂቢቲ
ባቡር ስራ አስኪያጅ ምናምን ተቀይሯል። ኦኬ እሱ ነበር። የሴቶቹን መነን 4 ኪሎ አካባቢ ነው እንዴ ካወቃችሁት መነን የሚባል ቤት ሴቶች አለ። መነን ነው እንዴ? የሴቶቹ መነን እኛ ደግሞ ገላን የሚባል የሴትኛው እንዳለና መነን አቋል። አንድ አዛዥ ብየር ነው የተመሰረተው። አንድ ናቸው የዛ ሴት እዚህ ጋር ወንድ ማለት ነው። አንድ ባች ናቸው። አንድ በጾታ ነው የምትለያዩ። በጾታ እና በቦታ እነሱ ከተማ ነው እኛ ትንሽ ወጣ ያለ ነው። እሺ እና እዛ ለመግባት ሪከርመንቶች ነበሩት። 10ኛ ክፍል ግሬድ ይፈልጋል። ከዛም ደግሞ ፈተና ነበረው እና መግቢያ ፈተና ነበረውና እኔ በአጋጣሚ ነው እኔ እንዳለም አላወኩም ነበር። በሰው የሰሙት ሰው ሰምቶ ከዛ ማዘር እና እንደዚህ ያለና ብላኝ ይዛኝ ሄደች። ቀጥታ ማለት ነው በቃ ነገረችኝ። ይዛው ለብሽ ጫሜ ነው ወጣሁት ለፈተና። ከዛ ሄጂ ምናምን ተፈተንኩኝ። ያው እንዳጋጣሚ ያለፍኩኝ። ከዛ ውጤትም 10ም ሪከርመንቱ ስለማሟላ ከዛ ወደ እንትን መቀላቀል ጀመርኩ ማለት ወደ እንትን መቀላቀልኩ ማለት ተጀመረ አዲስ ህይወት ወደ 11 እሺ ምን ይመስላል ታዲያ ያ ህይወት? በጋራ መኖር የተጀመረው በቦርዲንግ ስኩል ነው ማለት ነው። አዲስ ኤክስፒሪየንስ አይደለም። ዩኒቨርሲቲ ያኔ ሁለተኛ ኤክስፒሪየንስ ነው እንጂ የመጀመሪያ ኤክስፒሪየንስ ኦልሞስት በቃ ጀምሯል። ከቤተሰብ መለየት የሚለውን ነገር በበልጥ እንዲያውም ከዛ ከግቢ ማንወጣም ያኔ ነው በቃ ለእንትን ለህይወት ተጀመረው ማለት ነው። ከቤተሰብ ተነጥሎና ያው መጀመሪያ ስገባ እዛ ትንሽ ዲፊካልቲዎች ነበሩት። እኔ አሁን እንደነገርኳችሁ ያው መሞክር ሰው ቢሆንም ግን ውጪ በጣም አበዛለሁ። ውጪ ነው እንትን ብለው ሞስት ውሎዬ ውጪ ነው የሚሆነው ብዙ ጊዜ ማለት ነው። እና እዛ አዳሪ ስገባ ሪስትሪክሽን ህጎች አሉት። አትወጣም፣ በወር አንዴ ነው የምትወጣው። እኛ ስንገባ በወር አንዴ ነው መውጫው ማለት ነው። እና ምንም ከዛ ደግሞ በጣም ደግሞ እኔ ኃይለኛ ተማሪም አይደለሁም። በጣም አነባለሁ ግን በጣም እንደዚህ በጣም ደግሞ ስትሪክት ደግሞ በጣም ወጥር ነው ሰራሰው ደግሞ አልነበርኩም። እና በቃ ገና በመጀመሪያ በገባሁበት ቀን ራሱ እዛ ዶርሜቶቼ በቃ እስከ ሌሊት 8 ሰዓት ምናምን ቻፕተር 4 ያነቡ ነበር። ምንም ያረሳኝ በመጀመሪያ ቀን ዶርም ገብተን ሰው አልጋ አንጥፎ ምናምን ተዋውቆ ይተኛል። ቻፕተር 4 እኔ መተኛ ተማቀው ቴንሽን የሚባለው ከዛ እንዲህ ከላይ ነበርኩና አልጋ እንዲህ ሳይ ቻፕተር 4 አነባል ማለት ምንድነው ነገር ሰዓት 8 ሰዓት ነው። ምን ይፈጠራል ነው ነገር። ስለዚህ ቦታ በቃ ለኔ አይሆንም አልኩኝ። ይሄ ቦታ ምንም ጭንቀት የሚፈጥርብኝ እንጂ ምንም ቦታ አይደለም። ሁለተኛ ውጪ ለምጂ እዛ ውስጥ መታሰሩን መቆለፉና ነገር በቃ ምንም አልወደድኩትምና ከዛ በኋላ በቃ ጭንቀት ውስጥ ገባሁ። በተመናገ በጣም ጫንቅ ያለ ጓደኛዬም ነበር። ጓደኛዬ እንደውም ባጠር ዘሎ ነው ቤት ሄደው ባጠር ዘሎ ወጣ ሄደ በቃ ቤቱ ገባ። በቃ እኔ አልማርም እዚህ ብሎ ማለት ነው። ጫንቆት አይሆንም ብሎ ባጠር ዘሎ ወጥቶ ምናምን ነገር ከዛ ቤተሰብ መጥቶ ምናምን ጨርሶለት በቃ ወጣው ማለት ነው። ከዛ እኔም ለመውጣት ጉዞ ጀምሬ የሆነ ሳለ ከጓደኛዬ ቤተሰቦች መጣው አብሬ ወጣው ከነሱ ጋር ማለት ነው። ከዛ ቤት ሄጄ ልወጣ ብዬ የሰፈር ሰው ነው እንዴት ታስቸግራለህ ምናምን ሲባል ቤትም ሳልገባ ተመለስኩኝ ማለት ነው። ቤት ሳልገባ በቃ ማዘር ለምን ታስቸግራለህ ለማርፋት ተማር ምናምን ሲሉኝ በቃ ለማዘር ብዬ እኔም ማርኩኝ ተመለስኩኝና እዛው ቤት ሳልደርስ ማለት ነው። ቤት ሳልደርስ መመለሳለሁ ብዬ አስወጡኝ ልል አካሄድ ቤት የነበረው አስወጡኝ በቃ እኔ አልማርም ለሚል ብዬ ነበር አካሄድ። ቤት ሳልደርስ ፊት ለፊት ጎረቤት አገኘኝ። ጎረቤት መክሮ በቃ ተመልሼ ቤትም ሳልደርስ ቤትም ቅርብ ነበርኩና ከዛ ተመልሼ እዛ ቤትም ሳልገባ የምናባ ቤት ነው ተባለ። ከዛ በቃ ገባሁኝ። 11 ትንሽ ከብዶ ነበር፣ ቴንሽን ነበረው፣ ያው ጭንቀት ገባ። አቋረጥኳችሁና እንደገባህ ስለዚህ ላይክ አዲስ ኤክስፒሪየንስ ነው የሆነብህ ማለት ነው። የጠበቀው ኤቭሪቲንግ አዲስ ነው። በቃ ቶሎ ብሎ ወደ ጥናት ነው። በጣም የሚያነቡ ተማሪዎች ጋር ነው ማለት እኔ እንደነገርኩህ እሰራለሁ፣ ግን እና ክል እንደነሱ ስትሪክትሊ ለዲት ምናምን ማነብሰው አይደለም። አነባለሁ ታይም ሲደርስ ግን እነሱ ደግሞ በጣም በቃ ኦልሞስት አይ ቲንክ የሆነ አስተዳደጋቸው ሊሆን ይችላል እና ሙሉ ታይማቸውን ጥናት ብቻ ኢቭን ኢፍ በቃ እንትን ራሱ ገብተው ስፔስ ገብተው ራሱ ያንብቡ ዘተኛሉ ዲስክ ላይ ስፔስ ማለት ነው። ለሊት ነው ተነስተህ ታነብ ስትል ነገር ግማሹ ተብለ እንዴት ነው ራሱ ለሊት ማንበብ ያየሁት እውነት ለመናገር በእርግጥኛ ጋር አለ ያው ኩራዝ ምናምን ነገር አብርተህ ወይ ጨረቃን ያውን አስታውሳለሁ። ጨረቃ ቆጥ ገጠር ቆጥ ይባላል። ቆጥ ላይ ተሰቅለን ጨረቃ ካለች ማለት ዳመናው ሲጋርዳት እስከዛ ጋደም ትላለህ፣ ዳመናው ደግሞ ሲለቀት ታነባለህ ምናምን እንደዛ ነበረ እንጂ ከዛ ውጭ ላይብራሪ የመብራት ችግር ማለት ነው። እናንተ ጋር መብራት አልነበረምና ግን ያ ቻፕተር 4 የደረሰው ልጅ ደረሰ ፈጣሪ ያው በአጋጣሚ የሆነ ምን ፈጠራ አላውቅም ብቻ ግን እነሱ ይማሩ እዛው ግቢ ውስጥ ከፎቅ ላይ ወርቁ አርፈዋልና ኪዙ ምን እንደሆነ አልታወቀም። እዛው ግቢ ውስጥ ነው ሰው ገፍትሮት ነው ይባላል። ቴንሽኑ ነው ይባላል አይታወቅም። ግን ሰሞኑን ኢንዲንጉ አንድ ሩም ነበር እዛው ግቢ የቀረውና ነፍሱ ይማሩ አንድ ሩም ነበር። መልካም እንግዲህ ተከታታዮቻችን እያዳመጣችሁ የምትገኙት የተማሪዎች መድረክ የተሰኘውን ነው።
ፕሮግራሙን እየመራን ደግሞ እኔ ብርሃኑ ስማቸውና እኔም ባበይ ፀሐይ መድረኩን እየመራን ነው። በቴክኒኩ በኩል ሀምዛ አብሮን ይገኛል። እንግዲህ እንቀጥል ፕሮግራማችንን። ጥሩ ቦርዲንግ ስኩል ገብተናል። የቦርዲንግ ስኩል 2 ዓመት ነው የተማርከው? 2 ዓመት። ቆይታው እንዳልከው መጀመሪያ ስገባ አስደንግጦ ለማምለጥ ሁሉ ጥረት አድርገሃልና በመንገድ ብትመለስም ማለት ነው። ከዛ ከገባ በኋላ የ2 ዓመት ጆርኒ ምን ይመስላል? እስከ 12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ድረስ የነበረው ምን ይመስላል? ምንድን ነው የሚለየው ከነበርክበት የትምህርት ልምድና አሰጣጥ? እንዲሁም ደግሞ የማህበራዊ ህይወቱ አብሮ የመጣው እዛ ነው። ከተማሪ ጋር አብሮ መኖር፣ ማደር፣ ቤተሰብ ጋር መገናኘት የለም እንዳልከው በወር አንዴ ምናምን ነው የምትወጣውና ስታስበው ለወጣት ተማሪ እንደ እስር ቤትም ሊቆጠር ይችል ይሆናልና እንዴት ልምዱ ምን ይመስላል ባጭሩ? እንደነገርኳቸው 11 ላይ ትንሽ ጭንቀት ውስጥ ገብቼ ነበር። ሰማ በቃ እንደምንም ብዬ ሰርቫይቭ አደረኩኝና 12 ሰገባ ግን በቃ ከዛ በኋላ ስነ ስርዓት ያኔ 11 ላይ ማንበብ ሁላ ከብዶኝ ነበር። ከዚህ በኋላማ ቤት ኦልሞስት 12 12 ላይ ግን ኦልሞስት አዳፕት አደረኩት። እንደውም በጣም ደስ ብሎኝ ማለት የር ቢኖር 12 ላይ በጣም ተመችቶኝ ላይፍም ያየሁት እንደውም እዛ ነው። እኔ ላይፍ የሚስ ነገር እዚህ ባላቆም ግን እዛ ላይፍ ግን በጣም አሪፍ ላይ ያሳለፍ ነውና በትምህርትም ደረጃ ኦልሞስት በቃ በደንብ እናነበው ኦልሞስት ማለት እንደነገርኩ ተማሪው እንዳለ እዛ ያለው የሚቀልሱ አይደለም። ማንበብና አንበብ ጎበዝ ነው። ስንዝናናለን ስናነብ እናነባለን። የሆነ ሰዓት እንደውም ምን እናደርገው ቀን ማታም እናነባለን። ቀን እናነብና ማታም ረከበላን በኋላ የሆነ ሰዓት በደንብ አንብበን ሲደክም እናደርጋለን። በአንድ ላይ ነው ዶርም ውስጥ እንዲህ 20 ምናምን ሆነን ስብስብ ብንደረግ ግማሹ ሚኒሚሻ ታውቃላችሁ ጌም ምናምን ነገር በስልክ ግማሹ ሚኒሚሻ ግማሹ ካርታ ከዛ ግን ተደቃለ ሚንጆ ነገር ደግሞ ተመልሰን ደግሞ እንትን ብለን ወጣታችን ከዛ ደግሞ ድጋሚ ኢንጆይ ነው ያን ዘለ ነው። በሱ እየመታን ቴኒስ አለ ግቢ ውስጥ እና ነገር ለሊት 8 ሰዓት 9 ሰዓት ይጨት ነበር ነው የምንሳደፈውና ቴሌቪዥን ላይ በጣም አሪፍ ሚል ታይም አሳልፌ የወጣሁት ከቦርዲንጉ ማለት ነው። በጣም የሚገርም ታይም ነበርና ጥናት በቃ ኦልሞስት እንደነገርኳችሁ በጣም ስትሮንግሊ በጣም ፎከሳችን ማነብሰው አልነበርኩም። ግን እዛ ከገባ በኋላ ግን በቃ ኦልሞስት የነሱን ኢሜጅ ነው እኔ ጋር የመጣው ማለት ነው። የነሱን ኤክስፒሪየንስ እኔ ጋር አመጣሁት አዳፕት አደረኩት ማለት ነው። በደንብ የሚያነቡት ኦልሞስት እኔም ከነሱ እኩል ስትሪክትሊ ማንበብ ጀመርኩ ማለት ፌሪቭ ላይ ከዛ በዛ ለሊትም ጭምር ተጀመረ። ለሊት ሁሉም ለሊት የሚያነበው ባይዘው ረፍት የለም። በቃ እዛ ንባብ ከዛ ኢንጆይመንት ሌላ ነገር የለም። እናነባለን። ከዛ ደግሞ እንደዚሁ አልጋችንን ስብስባት አንድ ዶርም ውስጥ አጫምረን ራሱ ለ20 ምናምን ሆነን ገብተን ራሱ ቀስጨሰ ምናምን ነገር በቃ የሆነ ኢንጆይ እያደረግን ምናምን ነገር ኢንጆይ እናደርጋለን። ኢንጆይመንት ታይም አለን። ከዛ ደግሞ እናነባለን። ብዙ ታይማችን በጥናት ተሰለፍን ብቻ ከዛ በኋላ አሪፍ። ስለዚህ ስትገባ ቢያስደነግጥህም ስትወጣ ወድኸዋል ማለት ነው። መውጫው ያማረ መግቢያው ያደናቅፈው ሞክሮ ነበር። በኋላ አይ ቲንክ ወደ 12ኛ ክፍል ሲመጣ ወደሱ እንለፍና የ12ኛ ክፍል ኢንትራንስ ፈተና መወሰድ የተጀመረው በእናንተ ጊዜ ነው? ወደ ዩኒቨርሲቲ ገብቶ የመሄድ ወይስ አልነበረም? ያን 12 ነበር አይደለ? ግን ኦንላይን ይሆናል አይሆንም ነበር። በእኛ ታይም ኦንላይን ይሆናል እየተባለ ምናምን ነገር እንትን ነበርና ከዛ ኦንላይን አልሆነም። ከዛ በኋላ ኦንላይን አልሆነም ምናምን ግን 10ኛ ነው የቀረው። ምን ይመስላል እንደው የፈተናው ድባብ ምናምን? የ12ኛ ክፍል መግቢያ ፈተና የመግቢያ እንግዲህ ወደ ዩኒቨርሲቲ ፈተናው ብዙዎች ትንሽ ዩኒቨርሲቲ ገብቶ መፈተን የተጀመረው በእናንተ ነው? ያኔ ዩኒቨርሲቲ አይደለም የኛ ኖርማል ነበር። እዛው ነው ግን የትምህርት ቤት ነበር። እና እኛ እዛው የተፈተን ነው። እኛ እዛው ነው ኦልሞስት ጥቂት ተማሪ ነው ባይዘው ስንት ነው 40 ምናምን ብንሆን ብቻ ጥቂት ተማሪ ነው። ከዛው የተፈተነው በደንብ እንክብካቤ ወላ በደንብ ነው የነበረው። በለው ምግብ የተለየ ነው። አትክልቶች ሰጠና ነገር ነው በደንብ እንክብካቤ ተደርጎ ነው የተፈተነው ማለት ነው። እና ሁሉ ባለፈው እንደ አሁን ብዙ ጊዜ ከሆነ 12ኛ ክፍል ላይ የሚያሳልፉ ተማሪዎች የቦርዲንግ ስኩሎች ናቸው 100% ብዙ ጊዜ ማሳለፍ እድላቸው ከፍተኛ ነው። እንደው እናንተስ ያኔ እንዴት ነበረ? እኛ ጋር እንደውም ሁሉ ማለፉ የሚባል ጥያቄ እንኳን አይኖርም። ያው ይወድቃል የሚባል ተማሪ የምታሰብ እንትን የለም። እንደውም ውጤት ትንሹ ሚኒመም ስንት ያህል ነው ነገሩ። በእኛ ታይም ሚኒመም ስንት ነው እንጂ ሁሉ ማለፉ የሚባል ጥያቄ አይኖርም። እንደም ሚኒመም ውስጥ ነው 400 ምናምን መሰለኝ። ያ ማለት እኮ እናንተ ጋር ሚኒመም የሆነው ውጤት ሌላ ትምህርት ቤት ማክሲመም ነው። ሌላ ትምህርት ቤት ያላሳለፈም አለ። እንደው ከፍተኛ ውጤቱ እውነት ነው ሊሆን ይችላል የነሱ ዝቅተኛ ውጤት እና እኛ ጋር ያው ኦልሞስት ሁሉም ስለሚለፋ ይወድቃል የሚባል ተብሎ የታሰበ ተማሪ የለም። ማንንም እንደዛ ያለው ሐሳብ ያለው ሰው ተማሪም አመራሮችም እንደዛ ሐሳብ የላቸውም። ይወድቃል ብላችሁ ወደ ዩኒቨርሲቲ ገባችሁ? ብለን ያው ውጤት በእርግጥ ያው እንደምታልፉ አንተም በግልህ ታውቃለህ ካለ ጥረትና ፐርፎርማንስ አንፃር ማለት ነው። ግን ያው ውጤት ሲመጣ ደግሞ የሆነ ስሜት ይኖራል። እሱ ሞመንት እንዴት ነበረ ባያችሁበት ቅጽበት? ውጤት ያው ሲመጣ ለፍተናል። ያው ምን ሲመጣ ኤክስፔክት ታደርግ ውጤት ሲመጣ ያው ደስ የሚል ነበር። ያው ከኔ ይልቅ ደግሞ ቤተሰብ ነው የቤተሰብ ደስታ ነው።
ኦልሞስት እኔ አውቀዋለሁ የለፈውበትን ነገር እንደማገኝ አውቀዋለሁና ያው ደስ ያሰኛል። አንተም ስታየው ደስ ስሜት ሲማል ግን ከኔ በለጠ ደግሞ ቤተሰብ ነው። ምን ገዙ? ምንም አራት ያክል ሳይክል ነው የተገዛ። ሳይክል ነበር ተወለ ያው በቃ ያው ማዘር በጣም ደስ አላት። የቤተሰብ ደስታ ነው። ፋዘርም ሞስትሊ ትምህርት ላይ ፎከስ የሚያደርገውና እነሱ በጣም ደስ ይላቸዋል። ጎረቤት ማዘር ከምን በላይ ማዘር ደስ ይለኛልና የነሱ ደስታ ነው ለኔም ትልቁ ደስታ ማለት ነው። እና አሁንም እዚያው ያለውበት ለነሱ ደስታ ነውና የነሱ ደስታ አቺቭ ለማድረግ ነውና ከምን በላይ እነሱ ደስታ ነው። የሚገርመው የመጣው ደግሞ ወደ ተወለድክበት በአጋጣሚ ደግሞ እንደዛ ነው። ቴሌቪ ድሬዳዋ ተወልደህ ወደ አዲስ አበባ ማለት በአምስት ዓመት ሄድክ ወደ አዲስ አበባ። እንደገና አዲስ አበባ ተምረህ ደግሞ ለዩኒቨርሲቲ ድሬዳዋ ዩኒቨርሲቲ መጣ ማለት ነው። ከሀገሬ ውጭማ የትም አልሄድም ማለት ግን ካለፍክ በኋላ አንዳንድ ቤተሰብ ላይ ተማሪዎች 12 ያክል ካለፉ በኋላ ዩኒቨርሲቲ መግባት የለብህም አለብህ፣ ኮሌጅ እንደዚህ ሩቅ ቦታ ግድ ተማር ነው እንደዚህ ዩኒቨርሲቲ መሄድ የለብህም የሚባሉ ነገሮች አሉና አንተ ላይ የገጠመ ነገር ነበር? በቤተሰብ በኩል ቤተሰብ እንዲማሩ ይፈልጉት። አሁን እንደዚህ እዚህ እዛ ኮሌጅ ተማር ነው የሚባለው የሌላቸው በቃ ሄደህ ተማር ቦታው አሪፍ እስከሆነ ድረስ። እኔ ደግሞ በአጋጣሚ አልጠበኩም ድሬዳዋ ደረሰኝ። ገርሞኛል። የመጀመሪያ ምርጫ ነበር አልነበረም? የመጀመሪያ ምርጫ አልነበረም ድሬዳዋ ከኔክስት ላይ ነውና ከዛ ድሬዳዋ ደረሰኝ ምናምን ብዬ ስነግራቸው ቤተሰብ ራሱ ገርሟቸው እንዴ በቃ ትውልድ እዚህ ነው እዚህ ነውና ዘመድም ምናምን ነገር አለ እነዚህ ድሮ ዘመዶች አሉና ድሬዳዋ እንዴ ምናምን በቃ አለ ገጠሞሹ በጣም ገርሞኝ እኔም እነሱ ገርሟቸው ትውልድ ሀገር ይበቃል ይሄድ ነው ምናምን ብዬ እኔም ደስ ብሎኝ የመጣሁት አይ የእውነት በጣም ነው ደስ የሚለው። ደስ ገጠሞሽ ወልደ የተወሰነ ዓመት ኑረህ ተመልሰህ ስትመጣ የሆነ ያለው ደስታ እንኳን ማታውቀው ዩኒቨርሲቲ እንኳን ስትሄድ እንዴት በጉጉት እኮ ነው ጠርቶ በዚህ ቀን ነው ሲቀበል ራሱ እንዴት ነው መቀበል ምናምን ነበር እናንተ ጊዜ ዩኒቨርሲቲው? እንደዚህ እንደገባን ተቀብለውን ነበር። ኦልሞስት እንደውም አሁን አላውቅም እንጂ በመኪና ነበር እንዲስቀበሉ በመኪና እዚህ ከበር ማለት ነው ከበር መኪና እስከ ዶርም አደረሱ። ዛሬ በአጋጣሚ ዩኒቨርሲቲያችን የፍሬሽማን ተማሪዎችን እየተቀበለ ነውና የ2018 12ኛ ክፍል ያለፉትን ማለት ወደ ዩኒቨርሲቲ የሚገቡትን ማለት ነውና ስገባ እየታዘብኩ ነበረ። ድባቡ ደስ ይላል፣ ፍተሻዎች ምናምን አሉ። ከዛ በተጨማሪ ግን አሁን መኪና ስትል ነው እሱም ትዝ ያለኝና ከበር ትራንስፖርቴሽን ሰርቪስ እስከ ዶርሚተሪ ተማሪዎችን እየወሰዱ ነበር፣ ሻንጣቸውን እየጫኑ ምናምን ነው። ምናልባት የቆየም ልምድ ይሆናል ብዬ አስባለሁ። እሺ ዩኒቨርሲቲ ገባችሁ። አንተም ሁለተኛ ምርጫ ነው አይ ቲንክ እንደዛ መሰለኝ። እንትን ሄዚቴትም አላረክም ያው መጣ ማለት ነው። ከዛ ቀጥታ እንግዲህ ምንድነው ፍሬሽማን ነው የገቡት? ምንድነው የገባችሁት? ፍሬሽማን ፕሮግራም በፍሬሽማን መጣን እዚህ ማለት ነው። ፍሬሽማን ነው የመጀመሪያችሁ ነው? እና እኛ መጀመሪያ ግን ከአዲስ አበባ ስትመጣ በአምስት ዓመት ከሄድክ በኋላ አልመጣህም ድሬዳዋ? አልመጣሁም። ድሬዳዋን አድርገህ ስታገኛት ምናልባት የልጅነት የምታስታውሰው ነገር ባይኖርም ግን ከተማውን እንዴት አገኘኸው? የድሬዳዋ የባቡር ትራንስፖርቴሽን አለ የሱ ተጠቃሚ ነበርክ ወይ በወቅቱ? እንዴት ነበር ድሬዳዋ? እንዴት ነበር ኤክስፔክቴሽን? ያው እንደ ከተማ መስተዳደር እንደመሆኗ ያው እንደ አዲስ አበባ ነው ኤክስፔክት ማድረጋት የነበረው ማለት ነው። ማለት ነገር እንደ አዲስ አበባ ነው ቃላ የሆነ ከተማ መስተዳደሮች እንደ አዲስ አበባ ነች እና ተብሎ ስለሚወራ ትልቅ ነገር ጠብቄ ነው የመጣሁት ለመናገር። ያው ስመጣ ያው እና እንደዛ አይደለም ግን ሰው ምርጥ ነው፣ በጣም ሰው ፍቅር ነው። እንትኑም አካባቢም አሪፍ ነው፣ አሪፍ ቦታዎች አሉ፣ ሰላም ነው፣ አሪፍ ቦታዎች አሉና ከምን በላይ ደግሞ ሰዎቹ በጣም ምርጥ ናቸው። ማንም ሰው እኔ አሁን እዚህ እንደመጣሁኝ አንድ ሰው ስልክ ደውሎ እንደዚህ ዘመድ አለ ሂድና አገኛቸዋለሁ። ኦልሞስት እኔ አሁን እሷን እንደ ሁለተኛ እናቴ ነው ለማያትና በዓል እሷ ጋር ነኝ። ኢንኬዝ የሆነ ሲደበረኝም እሷ ጋር ሄጄ ነው ማድረው። የፈለኩትን ምግብ በልቼ ነገር አላውቃትም። ያን ስልክ ጥሪ ማለት ነው። በአንድ ስልክ ጥሪ ተገናኝተን ነው እንግዲህና ኦልሞስት እንደ እናት ሆና ተፋቀረችና እና ፍቅር ያለበት ሀገር ነውና በጣም አሪፍ ነው ለመኖር የሚሆን ሀገር ነው ለመናገር። ኤቭሪቲንግ ምግብ፣ ልብስ ምን እንደ አዲስ አበባ አይደለም። አሁን አዲስ አበባ የሆነ ነገር በሆነ ሺህ ብር የሆነ ነገር ብገዛበት እነዚህ ብዙ ነገር ነው እንትን ታደርግበትና ገንዘብ ፍሎ ያለበት ሀገር ነው። በዛው ልክ ደግሞ ኑሮ ኢዝሊ ላይፍ ሙቀቷ በነገራችን ላይ ስለ እንትን ስታነሱ አንድ ነገር ትዝ አለኝ። በየዩኒቨርሲቲዎች ስንሄድ በተለይ ከሩቅ አካባቢ ስንሄድ የአካባቢ ማህበረሰብ የመቀበል ነገሩ በጣም ብዙ ደስ የሚል ካልቸሮች አሉ በዓል ለማክበር ምናምን እና አይ ቲንክ ጎንደር ዩኒቨርሲቲ ይመስለኛል አሁን ደግሞ ድሬዳዋ ዩኒቨርሲቲ የኛ ዩኒቨርሲቲም ጀምሯል ይሄን ነገር። ሌሎችም እየጀመሩ መሰለኝ ተማሪዎች ሲመጡ በአካባቢያቸው ቤተሰብ እንዲኖራቸው የሚያስችል ተማሪዎችና ቤተሰቦችን ነዋሪ ቤተሰብ ጋር የሚያስተሳስር ነገር ከሩቅ ቦታ ሲመጡ ባይተዋርነት እንዳይሰማቸው
ይሄ ራቅ ብለህ ስትሄድ ናፍቆት ይኖራል ምናምን ነገርና እሱን ነገር እንዳልከው በፎርማሊ ከዚህ በፊት ባይኖርም አሁን አይ ቲንክ በዚህ ዓመት በድሬዳዋ ዩኒቨርሲቲ ተጀምሯል። ባይዘው ደብረ ታቦር ዩኒቨርሲቲም እኮ ከዚህ በፊት አንድ ታሪክ ሰምቻለሁ። ያንተም ምናልባት በዛ መንገድ ባይሆንም ግን እንዳልከው ሁላችንም የየራሳችን ልምዶች ነበሩ። ለምሳሌ አንድ እዚህ ማቀው እዚህ ተምሮ እዚህ የተመረቀ ልጅም እንደዚህ ተመሳሳይ ታሪክ አውርቶኝ ነበር። የኔ ከሁለተኛ እናት እዚህ ናት እያለ ጓደኛው አለ በጓደኛው በኩል ነው ያወቃትና ብዙ ነገር ከሷ ያደርጋል፣ በዓል ያከብራል ምናምን። እንደዚህ አይነት ነገሮች እንዳልከው የማህበረሰቡ የእንግዳ ተቀባይነትን እሴት የሚያዳብር ነው። ጥሩ እንግዲህ እነዚህን እያወራን ከሆነ እስኪ አንድ ሀሳብ ጨምርና ዩኒቨርሲቲ ገባ። ከዛ ዩኒቨርሲቲ የፍሬሽመን አካባቢ የነበሩትን ትምህርቱንም ዩኒቨርሲቲው ላይፉ ምን ይመስል እንዴት ተጀመረ የሚለውን ወደዛ እንድንልፍ ማለት ነው። ትክክል ባቤክስ። እና ያው እንግዲህ የመጀመሪያ ፍሬሽማን ፕሮግራም ከዛ በፊት አልነበረም። ለምሳሌ በእኛ ጊዜ የነበረው ምንድነው ከዛው ነው መርጣት የምትሄደው። ለምሳሌ ቢዝነስ ኤንድ ኢኮኖሚክስ፣ አዘር ሶሻል ሳይንስ፣ ኢንጂነሪንግ ምናምን ብለን ነው የምንሄደውና በቃ ኦልሬዲ ተወስኗል። ከዚህ ግን መጀመሪያ የምትገቡት ፍሬሽማን ነው። ከዛ በኋላ ነው ወደ ዲፓርትመንት እና እሱን ፕሮግራም እንዴት አገኛችሁት? አይ ቲንክ ጥሩ አጋጣሚ ይመስለኛል አይደል? ግን አንዳንዴ ምን ይሆናል የፍሬሽማን ፕሮግራምን ፍሬሽማን ላይ የማይወስዱ እንትኖች አሉ። በኮሌጅ ደረጃ በተለያዩ ምክንያቶች ኦልሬዲ ዲፓርትመንታቸውን ከመረጡ በኋላ የፍሬሽማን ኮርሶችን የመውሰድ ነገር አለ። እሱ እንትን እንዳይል ብዬ ነው እንጂ እንዳልከው የመጀመሪያ ዓመት ይሄ ፍሬሽማን ኮርስ ሲባል እንግዲህ የራሱ ጥቅምና ጉዳት ሊኖረው ይችላል። እንግዲህ በፖሊሲ ደረጃ ታስቦበት ነው እና የመጣው መጀመሪያ ስትመጣ አይ ቲንክ እንደውም እስኪ ስለ ዲፓርትመንት መረጣ አንዳንድ ነገር ከመጋረጃ ጀርባ እያወራን ነበር፣ ስለ ሜዲሲን መግባት እንደፈስ እስኪ ስለሱ በቃ ዩኒቨርሲቲ ከገባህ በኋላ አጥሩ ከገባህ ጀምሮ የነበረው ነገር ምን ይመስላል? በአጠቃላይ አቀባበሉ ጀምሮ ምን ይመስላል? እስኪ እንግዲህ ፍሬሽማን ህይወትን ጨምሮ እስኪ ትዝታዎችህን እስኪ ጫር እያደረክ ያወራን እንቀጥል። እና በነገራችን ላይ ያው እየተከታተላችሁን ያላችሁት የተማሪዎች መድረክን ነው። አብረናችሁ ነን፣ እናንተም አብራችሁን ሁኑ። በቴክኒኩ ሀምዛ ሳለ ፕሮግራም በመምራት ደግሞ እኔ ባባይ ፀሐይና እኔ ብርሃኑ ስማቸው አብረን አለን። እንግዳችን ደግሞ ፊልሞን በሪሁን ይባላል። ከሶፍትዌር ኢንጂነሪንግ ነው። የራሱ ሶፍትዌር ዲቨሎፕ አድርጓል። የሶፍትዌሩ ደግሞ ስሙ ሃየ ዴሊቨሪ ይባላል። ስራው በኋላ በሰፊው እንዘረዝር ይሆናል። አብራችሁን ቆዩ። እንግዲህ እሺ ነው ስለ ግቢ ስንመጣ ያው መጀመሪያ ኤክስፒሪየንስ በባቡር ነው የመጣሁት። ወደዚህ ስመጣ ማለት ነው አዳር ነበር። አዳር እንደውም እኛን ያቆሙና ለሊት መተን ጠዋት ነው ድሬዳዋ ቁጭ አለ ማለት ነው። ለሊት እንደውም ለምሳሌ የሆነ ኪስ አጋጣሚ ገባተኛ ስትነቃ ተነሳ። ስንወጣ ድሬዳዋ ነን። ጠዋት ፀሐይ እንደወጣ ድሬዳዋ መጣን። እንደኛ ታዲያ ደግሞ መቼ ገባ ነው ግንቦት ነበር ገባ ነው ግቢ ማለት እና በጣም ወይዘሩ ለኛ እንትን አለ አዲስ አበባ በጣም ግንቦት ነው እንትን ኮሮና ስለነበረ ነገር ነው የሆነ ላግላግ የተደረገ ነበርና ግቢው ደግሞ እንዴት ነው የጠራው ያኔ ማለት ነው። እና ግንቦት የመጣነው ግንቦት ነው። በጣም ወይዘሩ ሆት ነው ነገር ግንቦት መውጫ ምን ነበር እኮ የሚገርም ነገር መውጫ ነበር። ጊዜ ግንቦት መውጫ ነበር። ለኛ መግቢያ ነው እንግዲህ ኮቪድ ብዙ ነገር ዩኒክ ነው ያው በተለያየ አጋጣሚዎች ቢሆንም ብዙ ትርምስ ነበርና ግንቦት የገባነው በጣም ወይዘሩ በጣም ይከብዳል። በቃ ኦልሞስት ከዚህ 3 ሰዓት ነው ወሰደ ደረስን እስከንመጣ 4 ሰዓት ሆነ። 6 ሰዓት ፀሐይ ነው በር ላይ ያገኘ ማለት ይችላል። እዚህ ምናምን 6 ሰዓት ፀሐይ ነው። በጣም ከባድ ነበርና ከዛ ሄደን ገባን። ዶርም ገባው ነገር ያለውን ኪዝ አየን ግቢው ምን እንደሚመስል ሁኔታዎቹ። ከዛ እንግዲህ የመመለስም ፕላን ነበረኝ ወደ ቤት ሳይው ምንም እንታሪ ነገር አልነበረም። ምቾት አልሰጠህም? ከዛ የመመለስም ፕላን ነበረኝ። ወዲያው እንደገባው ወደ መመለስ ነበር ፕላን ነበረኝ። ግን ለቤተሰብ ብዬ እዚሁ ቀረሁኝ ማለት ነው። ለማዘር በቃ ብመለስ እና ቤት ሰው ምን ይላችኋል ብዬ ማለት ነው የቀረሁትና ለማዘር እና ለፋዘር ነው ታልኩትና ቀረው። ከዛ በኋላ ግን ቀርቼም በስነ ስርዓት ነው። ፍሬሽማን ነበር። ፍሬሽማን ኦልሞስት ብዙ ሰው አላውቅም። መስሎት ታይመሳልፈው መተኛት። ከዛ ቤተክርስቲያን ተሰለማለሁ። ከዛ ወደ ንባብ ነው እና ብዙ ኮኔክሽን ከሰው ጋር ፍሬሽማን ላይ እስቲ ለወረሰው አሁን ፍሬሽማን ላይ እንደ የሚያዩ ልጆችና አሁን ዲፓርትመንት አንድ ላይ ገብተን ያኔ ሳይ እኮ የሆነ እንትን ልጅ ነው የሆነ ሞኝ ልጅ ነው መስለው ምን ሰው አላወራም ምናምን ነገር ምንም ኮኔክሽን የለኝም። እና እኔ ምንድነው አሁን ፈልጋው ነው ኮኔክሽን እንዳይኖር ወይስ ኢንቫይሮንመንት ሞስት ኦፍ ዘ ታይም እኔ ማሳልፈው በቃ ማለት ከነሱ ይለያል። ላይፍ ስታይል ከነሱ ስለሚለይ ብዙ ጊዜ እንትን አናደርግም ነው። ምክንያቱም አሁን እንትን ሮል እንደመሰለ ቤት ኮንኩኝ ጆሮ ስራ ነስራ አውቀዋለሁ። ሰማው ካሽ አመጣለሁ። ቤት ኮንኩኝ እሰራለሁ። መቀመጥ ሰው አይደለም አልተኛም። እና ቤት ኮንኩኝ
ከቀረው መቅረት አንድ እዛ ገንዘብ እሰራለሁ ከመጣው ምን ያደርጋለሁ ከመጣ ደግሞ ስራ መማር በቃ ግን አንዳንድ ሰው ዝም ስትል ጢባራ ምናምን ይባላልና በቃ የሆነ እኮ እኛ ክፍል አሁን ጓደኛ አለ ያኔ እኮ ሳይ የሆነ በቃ የሆነ ሞኝ ልጅ ምን መስለኛል በቃ ምንም ጅል ልጅ የሆነ ልብስ ቀይስ ልብስ አለች መሳሰና እሷ ልብስ ሱቅ ሳይ ምናምን የሆነ ሞኝ ልጅ ነበር መስለኛል ብሎ አሁን አብረን ነው ሶፍትዌር እና እንዲህ ነው ነገሩኝ ነው ይገርሞኛል አለ ከዛ በኋላ ከፍሬሽማን በኋላ ነው የሆነ መግባባት ተጀመርኩት ሰማው ትምህርቱ ላይ ትንሽ ለቀቅ አድርግቼ ኤክስተርናል ነገሮች መሞካከር ጀመርኩት ከዛ በኋላ ነው መጀመሪያ እንደመጣው ግን ማህበራዊ ህይወት ከዛ ኤክስተርናል ትምህርቶችና ነገር ያለ ኮርሶችና መስራት ጀመርኩት ከዛ በኋላ ነው እና መጀመሪያ ገባሁኝ ግን ሩሌ ይሄ ነው ከቀረህ ስራ መስራት ከመጣህ ደግሞ ለመጣ ነው በቃ ወይ መማር ነው ይጠቅማል አይጠቅምም አዘይዶ ፖይንት እናየዋለን ነው ግን እዚህ ከመጣህ ታይምን ካወጣህ አይቀር ብርን ካወጣህ ቤተሰብ ብር የሚልክልህ ተመችቶት አይደለም ሜቢ ጫማ ከተፈልገው ነው አንተ ብር የሚልክልህ አይደል ስለዚህ እነሱን ደግሞ ማወቅ አለብህ ነው እዚህ ከመጣህ ለመማር ነው ቤተሰብ ቸግረው ብር የሚልክልህ ይሻል ኖሮትም ተቸግረው ይሻል ዞሮ የራሱን ችግር ቤተሰብ ነው የሚያውቀው በቁም ነገር ቀልድ አላውቅም ነው እና ትምህርት ስለዚህ ከመጣህ መማር ነው የሚሆን ሩል ነው የሚከተልና በጣም ደስ ይላል ከመጣሁኝ ፍሬሽማን በደንብ ተማርኩኝ ያው ሞስት ብዙ ሪሽፕ የለኝም ከዛ በኋላ ነው ከሰው ጋር ከዛ ሰከንድ ይር ምናምን ስል ትምህርቱ ትንሽ ለቀቅ ላላ ጀረኩት መረጣ ላይ ቅድም ወደዛ ነው ከመሄዳችን በፊት እንትን ነው ፍሬሽማን ላይ ፍሬሽማን ተምራችሁ ነው ዲፓርትመንት የመረጣችሁት ሙሉ ፍሬሽማን ተምረን ነው ፍሬሽማን ተምረን ከዛ ፕሪንጀሪንግ መጣን ይገባና ማለት ነው እንዴው ፍሬሽማን አካባቢ በተለይ ስለ ፍሬሽማን ስናወራ አሁን ግቢ ላይ ያሉት ብቻ ሳይሆን ገና የሚመጡትም ማወቅ ይፈልጋሉ ነው ዛሬም እየገቡ ነው ዛሬ በነገራችን ላይ ቀኑ ስንት ነው በዛው ለመጠቆም ያክል 15 ጥቅምት 15 2018 ማለት ነው ተማሪዎቻችን እየገቡ ነው የድሬዳዋ ዩኒቨርሲቲ ተማሪዎች እና በዚህ አጋጣሚ ስለ ፍሬሽማን ብዙ ሰው ማወቅ ይፈልጋል ከገቡት ጀምሮ በተለይ ደግሞ ገና 11 12 ምናምን ያሉ ዩኒቨርሲቲ ላይፍ ምናምን ሲባል በተለይ ደግሞ ፍሬሽማን እንዴት ነው እንደው ያጋጠመ ለምሳሌ ፍሬሽማን ላይ ያለ ገና ወደ ዲፓርትመንት ከመግባት በፊት ፍሬሽማን ላይ ያለ ያጋጠመ ቻሌንጅ የተማርክባቸው ፈኒ ናቸው እኔ ያስገረሙኝ ታሪኮች ምናምን የምትላቸው ነገሮች ካሉ እንደው እስኪ ለየት ያለ ሌሎችን የሚያስተምር ነው ብለህ የምታስባቸው ነገሮች ሌሎች ቀድሞ ይሄን ቢያውቁ ይሄን ቢያደርጉ የምትላቸው ነገሮች ነው ፍሬሽማን ላይ ያው ፍሬሽማን ላይ እንደመጣን ሞስቲ ተማሪዎች መጥተው ቢያነቡ ትልቅ ነገር ነው ብዬ አስባለሁ ምክንያቱም ፍሬሽማን ነው መጀመሪያ ግሬድ ከመጡ አይቀልዱ ነው ወይ አይምጡ ከመጡ ደግሞ አይቀልዱ ነው ጨዋታ እንደዛ ማለትና ከመጡ ፍሬሽማን ላይ ሞስቲ ግሬድ ቢሰሩ አሪፍ ነው ለበኋላቸው ማለት ነው ፍሬሽማን ላይ በደንብ ግሬድ ሰርተው ከዛ በኋላ ያለውን ደግሞ ይለምሰቀስ ያርጉ አሁን መጀመሪያ ላይ በደንብ ሰራው ፍሬሽማን ላይ በደንብ እንታልኩት ከዛ በኋላ ዘና ያልኩኝ ማለት ነው ዲፓርትመንት ስጋውን ዘና አርግቼ ኢንቫይሮንመንት ለመርኩት ማለት ነው አነባለው ግን የሆነች ታይም ነው እንደ ድሮ በጣም ሃርድ ወርኪንግን ቀንሼ ኢፌክቲቭ አለ ስማርት ዌይ ነው ከዛ በኋላ መራመድ ጀመርኩት ማለት ነው ግን ፍሬሽማን ላይ እንደመጡ በደንብ ቢያነቡ ብዙ ችግሮች ይኖራሉ የሚማሩትን ትምህርት የሚወስነው አይ ቲንክ የመጀመሪያ እሱ ነው ምንም ዲፓርትመንት ብዙዎችም የሚዘናጉት ፍሬሽማን ላይ እንደመጣ ጓደኛ አለ አዲስ ጓደኛ አለ እኔም የገጠመኝ ሳለ ማለት ነው ጠርቶክና ውጭ አይሉና ለአንድ ነበር ወደ እሺ ምናምን ብለህ ስትሄድ በቃ እንደዚህ አድርግ እንደዚህ ምናምን ተስናና አሪፍ እኮ ነው አልፎ እንደዚህ ማድረግ እንደዚህ 30 ደቂቃ ብሎ 3 ሰዓት ያስፈልጋል በቃ እንደዚህ ምን ማሉና ዞሮ ብዙ እንትን አለ ፕሪንፍሉዌንስ አለ ፕሪንፍሉዌንስ ግቢ መጀመሪያ እንደመጣ ጓደኛ ይወስናል ለመበላሽትም ለማደግም ይሄ ትልቅ ነገር ነው በዚህ ወይ ጓደኛ ምክንያቱም ሻፕ ያደርጋል ህይወትህን ወይ ወደ ሲኦል ያደርግብሃል እንደ ሰው በዙሪያው ያሉ 5 ሰዎችን አብሬጅ ነው ይባላል እውነት ነው እና ጓደኛ ኢንፍሉዌንስ አለው እስቲ ነው አሁን እኔ ጓደኛ ላይ ተሻገር የሚባል ከጎንደር ነው የመጣው ሲመጣ ያው እዛ ታውቃቸዋለህ እንትን በሃይማኖትም በመነገር ስትሪክት ናቸው ከኔ ጋር ጓደኛ ሆነበት ራሱ አላ ወይ ኦልሞስት የከተማውን እንትን ይዟል በቃ አላ ከኔ ጋር በስለው አላው የተለያየ ወጣ ነገር አናደርግም ግን ኤቭሪቲንግ ወራሩ ሁሉ ነገሩ ግን ኦልሞስት ከኛውን ማች አድርጓል ማለት ነው ምንድነው ዙሪያው ያለው ነገር ነው አይደል ኢንፍሉዌንስ አሉና ዙሪያው ያለውን ሰው መምረጥ አለብህ መጀመሪያ እንደመጣ ከመጥፎ ጋር ከገጠምክ መጥፎ ነገር ነው የምገባውና ለዛም ይመስላል ነገር ዩኒቨርሲቲ ለሚያቀበት ምናልባት መውጫ መንገድ ይሆናል ለማያቀበትም መጥፊያ ይሆናል ተብሎ ይታሰባል በየት በኩል ነው ስለዚህ በሁለት የተሳለ ሰይፍ እና ግቢ ላይ አሁን እኛ ሰፈር ነበሩ እንደዚህ በጣም ሰቃይ ነበሩ የሚማቃቸው እኛ ሰፈር ግቢ ሄደው ምናምን እንዴ እንትና እኮ እንደዚህ ሆኖ ምንድን ነው ሲባል እንትና እኮ ሶስት ጀምሮ እንደዚህ ሆኖ ምናምን ልጁ እኮ በቃ ሙስተኛ ሰፈር በጣም የሚያነብ ልጅ ነው በጣም ጎበዝ ነው ሰፈር ውስጥ በቃ የሚጠራ ልጅ ነው እና ግቢ ከሄደ በኋላ ግን እንትና እኮ እንደዚህ ሆኖ ምናምን እንደዚህ ጀምሮ እኮ ምናምን ነገር እንደዚህ ወይ ግማሹ ተባሮ ግማሹ ደግሞ እንደዚህ ሆነ ነገርና ግቢ መማሪያህም እንደነገርኩ የሆነ ነገር ሰርተህ የምታመልጥበትም ወይ ደግሞ
መውደቂያ ይሆናልና ግቢ ላይ መታችሁ መጠንቀቅ አለባችሁና ያው ገጠመኝ የሚለው ደግሞ ኦልሞስት ጥናት ላይ ነው ብዙ ጊዜ ገጠመኝ ይኖራል። ያው ከአንድ ልኮች ጓደኛዬ ጋር ተሻገር ጋር ሌሊት እናነባልና 10 ደቂቃ እንደዚህ ቴብል ላይ ተኛል ቀስቅሰኝ ይለኛል የተቀሳቀሰና ያነበበው ነገሮች አብይ ስራ ማለት ነው እንቅልፍ ሰላም ሲይዘን እንዴ ተኛና ላይብራሪ ነው ስፔስ ነው እናነበውና እና 10 ደቂቃ ቴብል ላይ ተኛል 10 ደቂቃ ቀስቅሰኝ ይችላል ነገር ከዛ እንቀሳቀስና 10 ደቂቃ ሙሉ ለምን አይተባበረና ነገር ሌሎችም አሉ ደግሞ ደረጃ እየወጡ እየወረዱ የሚያነቡ ደግሞ አሉ እንቅልፋቸው ማለት ነው ዶርም ላይ ደረጃ እየወጡ እንቅልፋው ደረጃ እየወጡ እየወረዱ የሚያነቡ ነበሩና እነዚህ ገጠሞች አሉ ባይ ዘ ወይ እንትን እግራቸውን ኋላ የሚነክሩም አሉ ቤት እንደዛ ያያረጉ የሚያነቡ ይታወቃል። እኔ እንኳን እዚህ ብዙ ሳይለ ታደር ሆኖ ብዙ አንባቢ አልነበርኩም ባይ ዘ ወይ ይቆጨኛል አንባቢ አለመኖሬ አለመሆነ ማለት ነው እንደው ቀን ካልሆነ ማታ በቃ የምታገኘኝ እኔ ዶርም ነው ከ2 ሰዓት ከ3 ሰዓት በኋላ ዶርም ነው በቃ ተኛለሁ አለቀ እና ግን እውነት ለመናገር በጣም ቆጭቶኛል ምን አለ እንደው ግቢ ያለው በደንብ አንብቤ በሆነ እላለሁና ካወጡ በኋላ ከሚቆጫቸው እንዳልከው በደንብ ማንበብ ደግሞ በጣም መጨናነቅ ያለበት ማለት እንቅልፍ እስኪያስቸግራቸው ድረስም መጨናነቅ ያለባቸው ይመስለኛል። እኔ ምን ዘማረገው እንቅልፍ ከመጣቸው እኔ እንጃ ለተኛ ታለባቸው እኔ ምን ዘማረገው ከጭንቀት የሚመጣ ንባብ እንዳይሆን ዝም ብሎ ፍሬ አልባ ልክ ነህ። አንዳንዶች 24 ሰዓት ያጠናሉ ግን ፈተና ላይ ሲመጡ ካላጠናው በታች ተሻለ አይመጡም። እንደዛ ደግሞ ፍሬ አልባ ደግሞ ጥናት ባይሆን እንደው ምን እንዴት ቢያጠኑ ነው የሚሻለው? ግን እኮ አሁን ጥናት ላይ አሁን እኔ እዛ አሁን የማውቀው ጓደኛ አለኝ አዳሪ ላይ ማለት ነው አዳሪ ላይ ብዙ ኤክስፒሪየንስ ይወጣታል እና እዛ ጓደኛ አለኝ ልጁ አሁን ጎበዝ ነው በጣም ጎበዝ ነው ኦልሞስት መጽሐፉን እንደዚህ ጥያቄውን ላስጠይቀው ማለት ነው እንትኑ ፔጁን ይነግርሃል አስበው እንግዲህ 12 ዓመት መጽሐፍ ሙሉ አንብቦ ያወላ እንትን ማለት ነው የሆነ ጥያቄ ስጠይቀው ራሱ እስከነ ፔጁ ነው የሚነግርህ እዚህ ፔጅ ላይ ነው ይልሃል እና በጣም ጎበዝ ነውና ያነባል ሲደክሞ ግን ምንም ሂስቴት የለውም የሆነ አይምሮ የሆነ ድካም ሲሰማው ወይ የሆነ ሲለው ምንም ሂስቴት ያለ ሳይኖር ገብቶ መተኛት ነው እና ያን ደክሞ አንዳንድ ሰው ያደርጋል ይደክሞና ደክሞትም ላይብረሪ ዝም ብሎ በቃ ወይ ዩቲዩብ ፕሮግራም ወይ ደግሞ ምናምን በቃ ያለ እንዲህ ያለ የሚያነብሰዋልና እኔ አሁን ከልጁ ከሱም ተማርኩኝ አሁን ምንም ኢፌክቲቭ ኮንክሪት ታነባለህ ፎከስ ዲዛይን ታነብታም በኢነርጂ ኖሮ ታነብና ከዛ ግን አይምሮ ሉዝ ማድረግ ጀምር በጣም ደካማ በሚበት ታይም ላይ ምንድነው ገብተህ መተኛት ተኛ 1 ሰዓት በቂ ነው 1 ሰዓት 30 ደቂቃ አረፍ ስትመለስ ሌላ ኢነርጂ ነው ያለው ማለት ነው እና እንደዛ ቢያደርጉ እኔ ማን ከሰዓት አሁን ድሬዳዋ ከመጣ በኋላ ከሰዓት ኤክስፒሪየንስ መተኛት ነው ሁሌ ማለት ነው ከሰዓት በጣም ተኛለሁ እመጣለሁ ምሳ በላለሁ ተኛለሁ ከዛ ነቃለሁ ነው ሌላ ስራ የሚጀምረው ማለት ነው ስለዚህ የሆነ ሰዓት አለ ውጤታማ የሚያደርግ ሰዓት አሁን ድሬዳዋ 6 ሰዓት ላይ ከ6 ሰዓት በኋላ ይከብዳል ከ6 ሰዓት በኋላ ማንበብ ይከብዳልና 6 ሰዓት በኋላ ከምሳ መልስ ሁሌ መተኛት ነው ኢቭሪ ፈተና ታይም ራሱ እንደምተኛበት ታይም አለ ፈተና እንደ ፋይናል ሆኖ ራሱ ተኛለሁ አልፎ ማለት ነው እና በቃ ከሰዓት አረፍ ብለህ ከዛ በጊዜ ከነቃ ከዛ ባልሽ አንብበህ ከዛ ማታ አንብበህ ደግሞ በደም እንቅልፍም ተኝተህ ከዛ ደግሞ ማንበብ ነው ዞሮ ግን ይሄ አድካሚ በሚው ታይም ላይ አይምሮ በጣም ላግ በሚያደርገው ታይም ላይ ግን ምንም አረፍት ማድረግ ያስፈልጋል። ስለዚህ ለጥናት ምቹ የሆነ ሰዓት አለ ሪፍሬሽ የምናደርግበት ሰዓት አለ ያችን ሰዓት በአግባቡ እንጠቀም ነው ከዛ ደግሞ ማረፍ ባለብን ሰዓት እንረፍ ነው መጨናነቅም አያስፈልግም መልካም ጥሩ ከዛ እንግዲህ ወደ ዲፓርትመንት መረጣ ምናምን ይኖራል እንግዲህ ፍሬሽማን ላይ ነውና እንትኖች ውድድሮችም ይኖራሉ አይደል ይሄ ዲፓርትመንት ከዚህ ውጤት በላይ ምናምን ይባላልና እስኪ ወደዛ ደግሞ እንምጣና ወደ ዲፓርትመንት እንዲያው ምን ለመግባት አስበህ ምን ገባህ የሚሉት ነገሮች እስኪ ጥሩ ምናልባት መጨመርበት ነገር አይ ምንም የለም ተመልካች አድማጮቻችን እየሰማችሁን የምትገኙት ከድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 ነው ፕሮግራማችን ደግሞ የተማሪዎች መድረክ ነው ፕሮግራሙን በመምራት እኔ አባይ ፀሐይና እኔም ብርሃኑ ስማቸው እንግዳችን ደግሞ ከሶፍትዌር ኢንጂነሪንግ የአራተኛ ዓመት ተማሪ ነው የሆነው በሪሁን ይባላል ሶፍትዌር ዴቨሎፕ አድርጓል አየ ዴሊቨሪ የሚል ሶፍትዌር ዴቨሎፕ አድርጓልና ወደ እሱ እንመጣለን በደንብ ቴክኒሻላችን ደግሞ ያው ሀምዛ ነው አብሮናል አብራችሁን ቆዩ ጥሩ እንግዲህ ፍሬሽማን አልቋል ዲፓርትመንት አካባቢ ቅድም ሜዲሲን ለመግባት ፍላጎት ነበረኝ ብለህ ነበርና ሜዲሲን ማለት እንግዲህ ኢትዮጵያ ውስጥ ያው በዲፓርትመንት መረጃ የመጀመሪያ ደረጃ ከበተፈጥሮ ሳይንስ ከሚታዩት ውስጥ የመጀመሪያ ደረጃ ነው ሐኪም መሆን ዶክተር መሆን የአብዛኛው ሰው ድሪም ነውና በብዛት በሶሻል ሳይንስ ደግሞ ህጎች ደግሞ የሶሻል ሜዲሲን ነን ይላሉ እንዲያውም አንዳንዴ ባይዘው ምን አስተዋወስከ መሰለህ አንዳንድ አስተማሪዎች የሚያጋጥማቸው ነገር አለ ተማሪዎች ቲቸር ህግ ልገባ ስለሆነ ትንሽ ውጤት ጨምረን ለውጤት ለምበራ 1 ማርክ 2 ማርክ እንደው ቲቸር ሚሉ አሉ
ተገቢም አይመስለኝም። ማለት የተሻለ ዲፓርትመንት ገባለው የሚል ተማሪ ውጤት መለመን ያለበት አይመስለኝም። በመሰረቱ ተገቢ አይደለም እኮ እንደው አነሳ ነው እንጂ እንደ ሐሳብ ትዝ ስላለኝ እግረ መንገዴን ጠቆም ላድርግ ብዬ ነው። መልካም እና ያው ዲፓርትመንት መረጣ ላይ ያው ሞስትሊ እኛ ሀገር የምታውቁት ሜዲሲን ነው። ሜዲሲን ነው በጣም የሆነ ግሬድ ያለ ማለት ሜዲሲን ነው። ኤቭሪዋን ሜዲሲን ገብተህ ሜዲሲን ግባ ነው። እሷ ምንድነው ቤተሰብ እንዴት ተቀረጸ ስለ ሜዲሲን ምን መሰለህ ሜዲሲን ወጥተህ ስራ አታጣበትም የሚባል አይዲዮሎጂ አለ። ወጥቶ ስራ እንደምታገኝ ያውቃል። ክፍያ እንኳን አያውቁትም። ሪስፔክት ነገር ክፍያውን ማንም ሰው አያውቁም። ክፍያ ብዙ አይደለም ግን ምንድነው ወጥተህ ኢንጂነሪንግ ሲባል ቤተሰብ ኢንጂነሪንግ ምን አለ ወጥተህ ድንጋይ ልትቀመጥ ነው ምናምን የሚልህ እና ሜዲሲን ሲሆን ደግሞ ምንድነው ስራ ያገኙም አሉ። እና ሜዲሲን ኮንክ ምንድነው የምታስበው? ሜዲሲን ኮንክ ወጥተህ ቀጥታ ስራ ታገኛለህ ነው። ወጥተህ ስራ ታገኛለህ፣ ትከበራለህ። ልጄ ዶክተር ነው ሲል ፋዘር ደስ ይለዋል እና መከበሪያ እና በቃ ከአስቱንም ትቸብጦት ለዛ ነው። አስቱ በዘው ቅርብ ነው ከኛ ቤት አስቱ ቅርብ ነበር። አንድ ታክሲ መንገድ ነውና አስቱ ትቸብጦት በቃ የሆነ ሜዲሲንም አለ የሚለው ነው አስቱ ታደርኩት ማለት ነው እንጂ መዋደር ቻንስ ነበር። አማራጮች አሉ። ጓደኞቼ እዛ ነው የገቡት። ኦልሞስት እንዳለ ተማሪዎች ጓደኞቼ አስቱ ነው የገቡት እዛ ከአዳሪ ማለት ነው። እኔ ግን ወደዚህ መጣሁኝና ያው እዚህ ምን ሞላሁኝ መጀመሪያ ሜዲሲን ከሶፍትዌር ፕላን እንደኔ የነበረው ቤት ምናልባት እንትን ካሉኝ እንትን ገባለሁ። ሜዲሲን በጣም ፎርስ ካደረጉኝ በቃ ሜዲሲን ነው ገባና በዛው ቀጣለሁ። ማለት ማሳቤን ብቀይር ደግሞ ፈተናውን ወድቄ ሶፍትዌር ገባለሁ ብዬ ነበር የነበረው ፕላኔ ማለት ነው። ከዛ በኋላ መጣን ሞላሁኝ። ግን ሳስበው ቴክኖሎጂው እንትን እያለ ነው። ቴክኖሎጂው ወደፊት እየተራቀቀ እየመጣ ነው። ሰርጀሪ በሮቦት ይሰራል በጣም ፕሪሳይዝ በሆነ መንገድ ማለት ነው። ጥብቅና በእንደዚህ በእንትን በኤዎች አሉ። ኬዝን ታስረዳለህ፣ ኬዝን ይዞ ይከራከራልና ኤቭሪቲንግ አሁን ቴክኖሎጂ የሆነ ነው። ቴክኖሎጂ የሆነና ቁጭ ያን ቀን ማታ ላይ ቁጭ ያሰብኩኝ ምን መውጣት አለብኝ ይሄ ነገር እንዴት ነው ማለት ነው። ቤተሰቤን እንትን ልስማ ወይስ ከጊዜው ጋር ልሩጥ፣ ከጊዜ ጋር ልሂድ የሚሆን ነገር እንታልኩኝ ማለት ነው። ከዛ በኋላ አስቤ መረጃዎችን አይቼ ምናምን ነገር በቃ ቴክኖሎጂ መጥ እንዳለበት ተሰማኝ። ከዛ በኋላ ሄጄ ካልቀየራችሁኝ ምናምን ብዬ እንታልኩኝ እዚህ ሬጅስተር ነበር መጣሁኝና በቃ ካልቀየራችሁኝ ከሜዲሲን እና ካልቀየራችሁኝ ሁሉም ተማሪ ከሚፈልገው ዲፓርትመንት ወደ ሶፍትዌር ኢንጂነሪንግ በርግጥ ሶፍትዌር ኢንጂነሪንግ ተፈላጊ ነው እንዲያው ነገሩን ለማለት ከዛ እንትን ነው አንድ እንትን ነበረኝ ዘመድ ነበረኝ የፋዘር አጎት ልጅ እሱ ልጅም እንትን የሚሰራው እንደዚህ ሶፍትዌር ላይ የሚሰራውና ሪሞት የሚሰራው የውጭ ስራ ነው የሚሰራውና እሱን ደውዬ አማከርኩት አንድ ነገር እሱን ደውዬ አማከርኩትና ያው እንዲህ ነው አይደለም ማለት ነው። ዶክተር ማማከር ያለው ነገር ያኔ ልገባ ስል ጥቁር አንበሳ የሚሰራ ዶክተር አለ ውጭ አሜሪካ ተብሎ የመጣ ማለት ነው። እሱን አማከር ያለው በሶፍትዌር ዙሪያ ያሉትን አማከርኩኝ። የራሴን ደግሞ ጥራት አደረኩኝ ዩቲዩብ ላይ ያዩና ነገርና ነገር ዶክተርም አንተ የመረጥከው ነው እንጂ እኔ እንዲግባ አይደለም ማለት ዶክተር ነው ምናምን ብዬ እኔ አልገፋም ማለት አንተ ምርጫን ገባ። ያኛው አማከርኩት ይሄ እንደዚህ ነው ይሄ እንደዚህ ነው ምናምን ብሎ ነገረኝ ኬዙ ማለት ነው። ከዛ እኔም ራሴን ጥራት አደረኩኝና በቃ ያው ቴክኖሎጂ እየሰፋ የሚሄደው ለምሳሌ እየተራቀቀ የሚሄደውና ሰውም ደግሞ ቴክኖሎጂን አዳፕት እያደረገ ነው ያለውና ሰምሃው ቴክኖሎጂ ላይ ብንገባ አድቫንቴጅ አለው እያሰብኩኝ ማለት ነው። ከዛ በኋላ በቃ ሬጅስተር ለመጣሁኝ ሬጅስተር መጥቼ ካልቀየርከኝ ብዬ ነበር እንትን የሚለው በመከራ ቁጭ ብዬ ለምኜው ምናምን ቀየረኝ። በቃ ደስ ብሎኝ ተመለስኩኝ ማለት ነው ወደ ከሶፍትዌር። አንተ እንዴት ነው ሶፍትዌር ሰው ሜስ ሊገባ ይሯሯጣል አንተ ካልወጣ ትላለህ ምናምን ብሎ ከተለመደው ገርሞት ቀየው ሂድ ከዚህ በቃ አለኝ። ሂድ ከዚህ ነው ሲለኝ እሺ ብዬ ቀየረኝ። በቃ ደስ ብሎኝ ሄድኩኝ። ከዛ በኋላ ነው ሶፍትዌር ህይወት የጀመረው ማለት ነው። እንኳን ደስ አለህ በነገር ላይ ምክንያቱም የአንድ ነገር ትልቅነት ትንሽነት የሚባል ነገር ቢወሰነው በሰው ፍላጎት ነው እና በፍላጎትህ በምትፈልገው ገብተህ በዛ ላይ ደግሞ ውጤታማ እየሆንክ ያለህ ተማሪ ነህና እንኳን ደስ አለህ ማለት ነው። ደግሞ መኮራበት እንትን አለ ዲሲሽን ያውን በጣም መኮራበት ውሳኔ በጣም መኮራለሁ። አንደኛ በራሴ ነው የወሰንኩት አሳው አማከርኩኝ። ከዛ የራሴን እንትን ብዬ ነው የወሰንኩት። ምክንያቱም አሁን ቀኝ ግራዬ አንተ ወሰን በቃ በዲሲሽን እኮራለሁ ስቲል ነው ማለት ነው። አሁን ሜዲሲን ምንድነው በቃ ሜዲሲን ኦልሞስት እንደ እንትን ነው በቃ እንደ ባህል ያደርጉት ባህል በቃ የሆነ ነገር ታበራ ወጣ ይሄ እንደው መግባት አለብን በቃ እንደ ሩል ነገር ሆነ በቃ ከጎበዝ ኮንክ ሜዲሲን ግባ ነው። አሁን ህግ ወይ ለታ በቃ ተሰራ ታውቃለህ እንደዛ ወይ የለበትም። ሜዲሲን መግባት ያለበት ሰው ፓሽን ያለው ሰው ሰማው ቤተሰብ ያጣ በህክምና ጥራት እንዴት ፓሽን ያለው ሰው እኔ አሁን ተምሬ እንትና እንዳጣውትማ ሰው እንዲያጣ አልፈልግም እና ብሎ የሚያስብ ሰው ካለ ውስጣዊ ኢንሴሽን ሲኖር ነው በቃ እና ይሄ ሳይኖርህ ምናምን ሜዲሲን ስራ ስላለው ምናምን ሳይሆን እንዲህ ፓሽን ያለው ሰው
ቢሆን ሳይሆን የሆነ ፋሚሊ ያጣው ይችላል በሆነ ኬዝ ብቻ የሆነ ኬዝ አጋጥሞት በዛ ነገር ኖሮ ያን ፓሽን ሰው ቢገባ አንደኛ በጣም ኢንተረስቲንግ ሆኖ ይማረዋል። ሁለት እንደኔ ግን በርግጥ መሸምደድም አይከብደኝም ግን እንደኔ ስኪል ሌላ ነገር ሆኖ ፕሮብሌም ሶልቪንግ ስኪል ኖሮኝ እንትን ቲዮሪ ላይ መጽሐፍ ላይ ተጎልቼ ቢሆን ምንም ሪዛልቴ የሚረባ ምንም ነው ገፈላ ግን ባለበት ስኪል ብትቀጥል ግን ብዙ ቼንጅ ታጣለህ። ግን ታኮ ሜዲሲኑም እኮ ቴክኖሎጂ ይፈልጋል አይደል? ስለዚህ አንተ ደግሞ ባለህ ቴክኖሎጂ አንተ ባለህ ስኪል ሄደህ እነሱን መርዳት ነው እንጂ ግዴታ ባለበት ሜዲሲን እንደዚህ ስለሆነ ብቻ ሜዲሲን እና አሁን ሜዲሲን አሁን ለሚመጡት ራሱ ሜዲሲን በደንብ አይተው እንዲገቡ ፓሽን ያላቸው ከሆኑ አይተው እንዲገቡ ዝም ብሎ ሜዲሲን ስለሆነ ብቻ እና ሜዲሲን እንደዚህ ነው ሜዲሲን እንደዛ ነው ስለተባለ ብቻ ክብር ነው ምናምን ስለተባለ ብቻ እንትን ባይሉት ነገር ላይ እኔ ራሱ ያጋጠመኝ እንትን እንዳልከው በጣም የሚገርም ነጥብ ነው ያነሳው። ባይዘዌይ ፊልሙን ምን መሰለህ እኛ ራሱ ገና ስንማር ድሮ ገና 10ኛ ክፍል ውጤት ይመጣል። ከዛ በቃ የሚታሰበው ጎበዝ ተማሪ ናቹራል ይገባሉ እና ሶሻል ይገባሉ። እንዳንተ አይነት ሶሻል እንደኔ አይነቱ ሶሻል ይገባሉ እና የሆነ ጊዜ ምን መረጥ ካሉኝ አስተማሪዎች ናቸው ሶሻል ማምዘን እንዴ ምናምን በርግጥ ጎበዝ ሆኜ አይደለም ማለት ነው ከነሱ አይን አንፃር ነው ያው ከነሱ ከአስተማሪዎች አይን ማለት ነው እንዴት ምናምን እንዴት ሶሻል ትገባለህ ምናምን ናቹራል ለምን አትገባም አይነት ነገር አንተ ሶሻል ትገባ እኔ እነሱ ብቻ አይደለም ባይዘው ተማሪው አካባቢ ሰው ቤተሰብ ምናምን እንዴት አንተ ሶሻል ትገባለህ እኔ ብቻ አይደለም ባይዘው ሌላ ለምሳሌ ሶሻል ይገቡ ጎበዝ ተብሎ የሚታሰቡት እንዴ ናቹራል ነው እንጂ የምትገባው አንተ እንዴት ሶሻል ትገባለህ ምናምን እሱ ብቻ አይደለም 11 ክላስ 14 ከዛም አቆም ዩኒቨርሲቲ ደግሞ ስትገባ ደግሞ አሉ ደግሞ ከሶሻል ደግሞ የተሻሉ የሚባሉ ደግሞ አሉ። ለምሳሌ ቢዝነስ በእኛ ወቅት በእኛ ጊዜ ቢዝነስ እኔ ደግሞ አዘር ነው የምመርጠው። ለጭራሽ እንዴት አዘር ትመርጣለህ? እንዴት አዘር እኔ ስሙ ባይ ዘ ወይ በስሙ ራሱ ነው ያረስ ማለት ነው። ሌሎች ማለት ነው ሌሎች እንዴ አይ ቢቀየር ጥሩ ነው። ስንሰደብ ነው የከረመው ባይ ዘ ወይ ከመጀመሪያ እስከ ምርቃት ድረስ አዘር እየተባለ ኤፍቢዎች ደግሞ እኮ ዝም ብሎ ሲኮረጅ የሚውለው ተማሪ ሁላ ነው መጥቶ አዘርቦች ይላል። ወደ ፊልሙ እንመለስና እና ይሄን ነጥብ ማጠናከር ፈልጋለሁ። ተማሪ ስለተወራለት ገባ ይሄ ፊልድ ጥሩ ነው ጎበዝ ተማሪ ፊት የሚያደርገው እዚህ ነው አይደለም። በቃ እያንዳንዳችን የተፈጠርንበት ዓላማ አለው። ቅድም ፊልሙን እንዳለው ፍላጎትህ ምንድነው? አንተ ነው ማሳካት የምትፈልገው ነገር ምንድነው? ወደፊት መስራት የምትፈልገው ነገር ምንድነው? ያንተ ክህሎት ምንድነው? ከዛ ጋር ፊት የሚያደርገው የትኛው ነው? ስለተናቀ ስለተከበረ አይደለም። ምናልባትም እኮ ያ የተናቀ ትምህርት ክፍል በአንተ ምክንያት ነገ የተከበረ ሊሆን ይችላል እና መልካም ሐሳብ ነው ያነሳው። ጥሩ ከዛ ሶፍትዌር ገባህ ሶፍትዌር ኢንጂነሪንግ ማለት ነው። ስለዚህ ሶፍትዌር ኢንጂነሪንግ 4ኛ ዓመት ነው። በሚቀጥለው ዓመት 2019 ጥር ወር ላይ ትመረቃለህ። እንግዲህ ኤግዚት ኤግዛም ይመጣልና ብዙ ነገሮች አሉ። በርግጥ የሶፍትዌር ኢንጂነሪንግ ፈልገው ነው የገባህውና ከገባህ በኋላ ኤክስፔክቴሽን ዲፓርትመንቱ እንዴት ነው? በዛ ውስጥ የሚሰጡት ኮርሶች ያገኛቸው መምህራን በርግጥም የፈለከውን ነገር ስኬል አፕ ለማድረግ የሚያግዝ ነገር አግኝተሃል ብዬ አስባለሁ። ምናልባት ዛሬ ሃይ ዴሊቨሪን ይዘህ ስትመጣ የዛ ውጤት እና የውስጥህን መሻት ይሆናል ብዬ ስለማስብ ነው። እስኪ ወደዛ እንመለስ። ያው ሶፍትዌር ከገባን በኋላ ያው ሁለት አለ ኮምፒውተር ሳይንስ ሶፍትዌር እና አይቲ ይባላል እና ሶፍትዌር ሙስሊም እንደሆነ ፎከስ የሚያደርገው እንትን ላይ ነው። ይሄ ዶክመንቴሽን አለ። አሁን ሶፍትዌር ምንድነው ከኮምፒውተር ሳይንስ የሚለየው ብለውን የሚያስተምር አስተማሪ አለ። ልዩነቱ እናንተ ሪኳየርመንት ሰበስባላችሁ አላ ከሪኳየርመንት ጋዘሪንግ ጀምራችሁ እስከ ኢምፕሊሜንቴሽን ነው መስርተና ሞስትሊ ፎከስ ያደርገው እንትን ላይ እንደዚህ ዶክመንቴሽን ላይ ዶክመንቴሽን እንዲሰበስባላችሁ ጋዘሪንግ ላይ ነገር ከኦልሞስት ላስት ይር ነው ወደም ኮዲንግ ላይ C++ ያው መጀመሪያ እንደገባን ነው። ከዛ ላይ ኮዲንግ ላይ ገባ ነው ግን ኦልሞስት ላስት ይር ነው። ሞባይል አፕ ዴቨሎፕመንትም ዌብ ዴቨሎፕመንት ምናምን የተማርነው ላስት ይር ነው። 3ኛ ዓመት ላይ ላስት ይር 3ኛ ዓመት ላይ ነው። ከኢንተርንሺፕ በፊት ማለት ነው። ኢንተርንሺፕ ነው ተሰንደል ከዛ በፊት ነው ተምረን ቀጥታ ገባ ነው ማለት ነው። ፎርዝ ይር ፈርስት ሴሚስተር አስተማሩን። ከዛ ትንሽ አለፍ ብሎ ደግሞ ሰርድ ይር ሰከንድ ሴሚስተር ላይ ማለት ነው ተምረን የገባነውና ትምህርቱ ኦልሞስት እንደንትን C++ ሃርድ የሚባለው ላንጉዌጅ ነው ማለት ከባድ ነው የሚባል ላንጉዌጅ ነውና ኦልሞስት እሱና በቃ ማለት በቃ ኦልሞስት ቤዚኩን ትልቁ ነገር ይዛል ማለት ነው። ስለዚህ አሁን እንት ነው ቋንቋውን ቴክኖሎጂ ሲመጣ ምንድነው ቋንቋ ብዙ ነው። ቋንቋ አሁን እዚህ እንደምታወራው አማርኛ ኦሮምኛ እንደሚባለው በኦሮምኛ ሳወራ በኦሮምኛ የሚሰማ ሰው ነው የምንግባባው። የኮምፒውተር ላንጉዌጅም እንደዛለው የምትራ የፓይተን ለብቻው የዛኛ ለብቻው ላንጉዌጅ አለና ያን ላንጉዌጅ ተሰርተህ መስራቱ ሌላ ስራ ነው ማለት ነው። C++ ማወቅ ግን እንትኑ በቃ ፍሎ ሲንታክሱ ነገር ኦልሞስት ተመሳሳይ ነገር ነው። የሆነ ነገር የሚለያየው እንጂ ቤዚኩን እውቀቱን ካስክ ወደ ሌላ ላንጉዌጅ ራሱ ሽፍት ብታደርግ ኖርማል ነገር ነውና ቤዚኩን ተማርና ነገር ከዛም ዌብ ዴቨሎፕመንት ላይ ትንሽ ተማርን።
ከዛ በጎን ደግሞ ምንድነው ኮርስ ምናምን እንትን እንላለን። የውጭ ኮርሶች አሉ፣ ዩዳሚ ኮርሶች አሉ አይደል? በግል ክራክ ኮርሶች አሉ። ዩዳሚ ኮርሶች ነገር ደግሞ በቃ እኔም ከፍሬሽማን በኋላ በቃ እንደነገርኩህ ነው። ከፍሬሽማን በኋላ ክላስ ነገር ለቀቀርኩት። ለቀቀርኩት ማለት ውጤት ሄዷል ማለት ሳይሆን ኢፌክቲቭ ወይ ነው የተጠቀምኩት የነበረው። ሲሪየስ ሲሆንሽ ቀደም ብዬ በደንብ ኢፌክቲቭ ያነባለው ነገር ነው እንጂ ከዛ ያሉን ታይም ግን ኦልሞስት ሁሉም ተጠቀመው ኤክስተርናል ነገር ነው ወይ እነዚህ ኮርሶችን በማየት ተጨማሪ ዘቱም ሪል ወርልድ እዚህ ጋር አሁን እዚህ ጋር ያለው የተቀረጸው እንትን ምንድን ነው ያለ ካሪኩለሙና ውጭ ያለው ነገር እኩል አይሆንም አይደል? ቴክኖሎጂ ወደፊት እየገፋን ያለው ነገርና እዚህ ጋር ያለው ኦልሞስት የሆነ የር ላይ የተቀረጸ ካሪኩለም ነውና ፊት ያደርግ ይችላል። ዞሮ ዞሮ ሰማው ግን የሆነ ነገር ታገኝበታለህ። እውቀት ትልቁን ነገር ሃርድ ነገሩን ከተማርክ አቅጣጫውን ይሰጣል፣ ዳይሬክሽን ትማራለህ። እሱ ዳይሬክሽኑን እንትን ካልከ በኋላ ኤክስተርናል ደግሞ እንደዚህ ኮርሶቹ ምናምን ነገር ተጨማሪ ይወስድ። ሰማው ከክላስ ጋር ትንሽ ይከብዳል መሰለኝ ነገር የሆነ ፖይንት ላይ ትጀምርና አሁን እንደዚህ ነው የሚሰለ ከክላስ ነገር ተውኩት ማለት ጥናት ቀነስኩ ማለት ነው። ጥናት የለም ምንድነው ብዙ ታይምን ለኮርስ ማድረገው ኮርስ ሳደርግና ቴርቴርና ማለት ነው። ፈተና መጣ ሲባል ላይፍ ሁሉ ይቀያየራል። ደግሞ ድጋሚ ያን ኮርስ ደግሞ ትረሳዋለህ። በቃ መሀል ላይ ምትወቃለህ። ይሄኛውን ትጥረውና ደግሞ ለመተካለ ወደ ፈተና ከዛ ደግሞ ድጋሚ ወደዛ መመለስ ራሱ ሌላ ታሪክ ነው። ድጋሚ ወደ ኮርስ መመለስ ራሱ ሌላ ታሪክ ነው እና በቃ ኮርሶችን እያየን ነበር። ያው ያለን ትምህርት ደግሞ ያስተማሩንን በተጨማሪ ደግሞ የውጭውን ኮርስ እየተማርን በዚህ አጋጣሚ የት ሊያገኟቸው ይችላሉ? እነዚህ ፍሪ ኮርሶች ነፃ ናቸው አይደል? ገንዘብ አይጠይቁም። እንትን ናቸው የደሚ ኮርስ ናቸው፣ ግን ክራክ ይሆኑ ፋይሎች ይለቀቃሉ። ክራክ ይሆኑ ማለት ነው። የደሚ ሆነው ግን ያው ፔር ናቸው ነገር እንደ እንትን ከወሰድከው ከፍለ ነው። እኛ ጋር ግን ክራክ ይወጡ ይፈልኩ ነው እንደው ይሄ ኢቲካል ሃኪንግ ይባላል ይሆን እንዴ? ክራክ ይሆኑ ኮርሶች አሉና ምን ለቀቁበት አሉ። ቴሌግራም አሉ የሚለቀቁበት ማለት ክራክ ኮርሶች አሉ። ብዙ ፔድ የሆኑ ኮርሶች ክራክ አሉ። ሰው እንደውም እንደና ያው ሆነ ሚስ ተሰብረው በተቆማቸው የቴሌግራም ግሩፕ ይኖር እንደው ይጠቀሙበታል። እዚህ እንትን ቢሉ ምትላቸው ምናልባት አሉ። አሁን በሶፍትዌር ዴቨሎፕመንት ነገም ይመጣሉና ፍሬሽማንም እየገቡ ወደ ሶፍትዌር የገቡ አሉ። አዳዲስ ተማሪዎች አሉ። እነሱ እንደው መጠቀም የሚፈልጉት እዚህ ቦታ ብቻቸው በዚህ ረገም አሁን ሶፍትዌር የገቡትና ሶፍትዌር ኮምፒውተር የገቡት አለ ልጆች አለ አይደል? እንትን አቋቁመናል። አሲቲ ክለብ ይባል አቋቁመናል። ሁለቱንም አንድ ላይ ትናንት ራሱ አርፈጅ የገቡት ለዛ ነው። ክለብ አቋቁመን ከታች ያሉ ተማሪዎች እያስተማርን ነው። ያዚህ ኮርስ ማለት ነው በዩቲዩብ ከዛ ሰፖርት ያደርግ ሙሉ የኛ ክላስ እና አንዳንድ ተማሪዎች እንትን ብለን ሜንቶር እያደረገን ማለት ነው። እና ተማሪውንም እንትን ያለ ነው ከክላስ በተጨማሪ ደግሞ ወደ ሪል ኖሌጁ ማለት ነው ኤክስፒሪየንስ ያለበት ነገር ላይ እያሳየናቸው ነው ነገርና ኮርሶች ደግሞ አሉ። አሁን አንዳንዶች አሉ አሁን በፕራይቬት ሊንክ አንጠይቁ ያነግሩኝና ልክላቸዋለሁ። ሊንኮቹ ራሱ በዌብሳይት ዴቨሎፕመንት አንጀላ ትባላለች ሆነች እንትን ነች አይ ቲንክ ኤጂያ ነች ግን በጣም ጎበዝ ነች ስታስተምርና እነሱ አሉ። አንዳንዶቹ ልክላቸው አሉ ሶፍትዌር የሚማሩት ነገር ያወሩኛል። ፕራይቬት ልክላቸው ሊንክ እና ግን አሉ ኤኒዋን ኔትወርክ አላችሁ? አሁን ላይ በጣም አሪፍ አሁን ተማሪዎች በጣም ጎበዝ ናቸው። እኛ ደካማ ነን። ክለቡን ስታነሳ ምንድነው እስኪ መቼ ነው ያቋቋማችሁት? ምን ነው በትክክል የምትሰጡት ሰርቪስ? ላስት ይር የተቋቋመው ግን በደንብ የተሰራው አሁን ላይ ነው። በደንብ ተዋቅረን ማለት ተማሪዎች ብቻ ናቸው። ተማሪ ነው አባል ነው የሚችሉት የእናንተ ተማሪዎች ብቻ ናቸው ወይስ ኤኒዋን ከመካኒካል ከናምን አሉ። ስለዚህ ከየትም ቢመጡ ኤኒዋን የቴክ እንትን ፍላጎት ያለ ሰው መማር ፈልጋለሁ የሚል ሰው ካለ መምጣት መማር ይችላል። ሲመዘገቡ እንደዛ ነው። ከኤሌክትሪካል አሉ ከምናምን አሉ። ሞስትሊ ከኛ ዲፓርትመንት ቢሆን ያው ሰው ይፈራል ብለህ ከዲፓርትመንት የሚሞክሩ አሉ። የሚሞክሩ የኛዎቹ ግን ግዴታቸው ስለሆነ ይገባሉ። ግን ከሌላም ኮርስ ይሰጣል። ምናልባት ድሬዳዋ ዩኒቨርሲቲ ላሉ ተማሪዎች የት ነው ሊያገኛቸው የሚችለው? ቢሮአቸው ብሎክ 15 ኮምፒውተር ብሎክ ማለት ነው። ብሎክ 15 ነው። እዛው ከኛ ዲፓርትመንት ላይ ዲናችን አናገረን እነ ሙሉጌታ ምናምን አውርተን ሲሉ ሳውርተን እነሱ ሰፖርት አድርገውናል። በግል አንተንም ቢያገኙ እነሱንም ቢያገኙ ሰፖርት አድርገውናል። ላብ ቁልፍም ሰጥተው ምናምን ነገርና እነሱ ሰፖርት ያደርጉና በእነሱ ሰፖርትን አግኝተን ቁልፍም ሰጥቶናል። ኦልሞስት 4 ላብ 5 ላብ ክፍት ነው ለኛ የሚደረገው ማለት ነው። በዚህ አጋጣሚ ይሄን ክለብ እንዲቋቋም ያደረጉትን ባለድርሻ አካላት እናመሰግናለን። እንግዲህ ተመልካቾቻችን፣ አድማጮቻችን እየተከታተላችሁን የምትገኙት የተማሪዎች መድረክ የተሰኘው በድሬዳዋ ዩኒቨርሲቲ ማህበረሰብ አቀፍ ኤፍኤም ሬዲዮ 104.5 የተላለፈ የሚቀርብላችሁ ነው። አዘጋጆቹ ደግሞ እኔ ብርሃኑ ስማቸውና እኔም ባበይ ፀሐይ ነን። እንግዳችን በሪሁን አሚን ፊልሞን በሪሁን ይባላል። የአባቱን ስም አስቀደምኩ። ችግር የለውም። ልጅ ከአባት አይበልጥ። ከአባት ቀጥሎ ልጅ ይመጣልና ለማንኛውም በቴክኒኩ ደግሞ ሀንስ አብሮናል። አብራችሁን ቆዩ። ይቀጥላል። እንግዲህ ወደ ዋናው እሱን እንዲያው ለኢንተርቪው ለቃለ መጠይቅ
እንድንጋብዘው ወዳደረገን ጉዳይ ብናልፍ የተሻለ ይመስለኛል። እንግዲህ ስለ ሶፍትዌር አንዳንድ ነገሮችን እያነሳ ስለነበረ መግቢያ መጣናል። ያው መግቢያችን ብዙ ነው። ወደ ዋናው ሀሳብ ልንመጣ ነው። እንግዲህ እውነት ነው። እንግዲህ ስለ ሶፍትዌር እያነሳን ስለነበረ በአጋጣሚ ፊልሞን በሪሁን የሶፍትዌር ኢንጂነሪንግ የአራተኛ ዓመት ተማሪ ነው። በሚቀጥለው ዓመት ይመረቃል። በሂደት ደግሞ አንድ ሀየ ዴሊቨሪ የሚባል ሶፍትዌር ዴቨሎፐር ዋልና በነገራችን ላይ በዚህ አጋጣሚ ልጁን ማገዝ የምትፈልጉ አድራሻ ይኖራል። ለምሳሌ አንተን መደገፍ የሚፈልጉ በገንዘብ ሊሆን ይችላል፣ በእውቀት ሊሆን ይችላል። በተለያየ አጋጣሚ አይ ይሄንን ልጅማ ማጠናከር ማገዝ አለብን የሚል ኢንኩቤሽን እና ቴክኖሎጂ ሴንተርም አለ። ምናልባት እነሱም ሰፖርት የሚያደርጉበት ሜካኒዝም ካለ አላውቅም፣ ሊኖር ይችላል። ይሄ እንደ ዩኒቨርሲቲ ማህበረሰብም የድሬዳዋ ማህበረሰብ የሚያግዝህ ካለ ምናልባት አድራሻ ኮንታክታችሁ ቁጥር የምትፈጃሉ እዚህም ከመጡ ያው አድራሻ ልትነግረን ትችላለህ ከፈለክ። እንዲያው የሚያግዙህ ካሉ ምክንያቱም እንደዚህ አይነት ሰዎች ማበረታት የሚፈልጉ ምናልባት ድርጅቶች ሊኖሩ ይችላሉ፣ ሰዎች ሊኖሩ ይችላሉ፣ ባለሀብቶች ሊኖሩ ይችላሉ። ምናልባት በጋራ ደግሞ አብረው የሚሰሩ የምትላቸው ሰዎች ካሉ እስኪ መጀመሪያ ከዛን ጀምር። ያው እኔን ማግኘት የፈለጉ ቁጥሬን መናገር እችላለሁ። 0920107294 በቴሌግራም ደግሞ ፊላ ፒአር ዩዘር ኔም ማለት ነው። ቴሌግራም ላይ ኮንታክት ማድረግ ይችላሉ። በደገፋችሁ ቁጥርም እንደልገመላቸው 0920107294 ቴሌግራም ዩዘር ኔም ደግሞ @ፊላ ፒአር FILAPR ብለው ኮንታክት ማድረግ ይችላሉ። ሰፖርት ማድረግ የሚፈልጉ ሰው ካለ ማለት ነው። መልካም እንግዲህ የፕሮግራማችን ተከታታዮች በጣም ወጣት ልጅ ነው፣ በጣም ውጤታማ ልጅ ነው፣ በጣም ያነበበ ነው። ጥሩ ነገር ይዞ ወደፊት ይመጣል። ይዞ መጥቷል። ደግሞ አጠናክሮ የተሻሉ ነገሮችን እንደሚያመጣልን ተስፋ አደርጋለሁ። የምታግዙት ሰዎች ካላችሁ በሀብት በእውቀት በተለያዩ መንገዶች ብታግዙት ጥሩ ነው። ምክንያቱም እንደዚህ አይነት ሰዎች ናቸው ነገ ሀገርን የሚቀይሩትና ሳይታገዙ ደግሞ የትም ሊደርሱ አይችሉም። እግረ መንገዳችንን በፕሮግራማችን ስም እንድታግዙት በማለት እናሳስባለን። ጥሩ በቃ ወደዛ መጣ። ሀሳቡ እንዴት መጣ? ሶፍትዌር ኢንጂነሪንግ ስለምትማር ብቻ ነው ወይስ በዛ አጋጣሚ መጣ እድል አለ ወይ የሆነ አንድ ጓደኛ ኢንፍሉዌንስ አድርጓል ወይ ትምህርት ክፍል ያለ መምህር ወይስ ደግሞ በፊትም ተቀብሮ የቆየ ፍላጎት ነበር? ከበፊትም ከዛ በፊት የምትለው ነገር ካለ እንትን ነው ሰፖርት ላይ ሲነሳ ኢንኬዝ የግቢው ቻናል ላይ ፕሮሞት ማድረግ ይቻልበት መንገድ ካለ ያው ዞሮ እኔ በወጣ ለግቢውም ለዲፓርትመንቱ ስለሆነ ነገርየው ሰማው ፕሮሞት ማድረግ ይቻልበት ወይ ካለ ግቢ ቴሌግራም እንትን ላይ ማን ነገርና በዛም ማገዝ የሚችሉ ሰዎች አካላት ካሉ ፕሮሞሽን ማድረግ ነው። እዚሁ ተቋማት አሉ አይደል ኃላፊዎች መረዳት የሚችሉበት ወይ ካለ ቢያግዙኝ መረጃው ይደርሳቸው ብለን እናስባለን። እነሱ ለግቢያ ስንት ላለው ወደ መልካም ወደ ቀድሞ እንመለስና እንዴት መጣ ሀሳቡ? ሶፍትዌር ዴቨሎፕ የማድረጉ ነገር ሀየ ዴሊቨሪ እንዴት ነው የመጣው? ምንድነው ከሚለውን ጀምርና ሀሳቡ እንዴት መጣ ምናምን የሚለውን ያው እኔ አሁን እንደነገርኳችሁ ክረምት እሰራለሁ። የጄዛ ቤት ማልከም ፈርኒቸር እሰራለሁ፣ እንደዚህ ዲሽ እሰራለሁ፣ ብቻ ብዙ ስራዎች እሰራለሁ። እዛ ሰፈር ሜጄ ማለት ኤኒቲንግ ነው የምሰራውና ያግም እሰራለሁና እናከል ተምሬ ወጥቼ መቀጠር አይዲዮሎጂ አልይዝም። ያው በቃ ማይንድሴት ምንድነው የሚሆነው? ወጥቼ ወይ ቢዝነስ ጀምራለሁ። ሶፍትዌር ሪፍራሶ አሁን ምንድነው ሶፍትዌር ተምሬ ፈርኒቸር መክፈት ፕላን አለ ስራ ፈጥራ ግዴታ። እኔ አሁን ምንድነው ሶፍትዌር ገብቼ የሆነ ይዤ ምናምን ተመሳሳይ የሆነ ላይፍ ነው አልፈልግም። ተከራይተህ እዛው አንበለ ላይፍን ከዙሪያ ያለ ሳይክል የሆነ ላይፍ መኖር አልፈልግም ተመናገር እና እንደውም አሁን ክረምት ራሱ ማለት ነው ብዙ ብቻ አይዲያዎች እያሰብኩ ነበርና ድሬዳዋ ኢምፕሊመንት አድርገው የምችላቸውን አይዲያዎች እያሰብኩ ነበር። በጣም አዲስ አበባ እንሰራቸው ዞሮ ክላስ አለና ከክላስ ራሱ በጣም እንታለ የተጋፋብኝ ነበር። ክላሴን እንዲያደርገው ምናምን ነገር ማለት ነው። አዲስ አበባውን ስራ መጀመር አስቤ ነበር። ብዙ ነገር ከባለዘር ጋር እናስባለን ነገር ታናሽ ባለዘር በጣም ጎበዝ ነው። ታናሽ ያለ 10ኛ ክፍልና እሱም በጣም ጎበዝ ነው እና ከሱ ጋር ሁላ ብዙ ሀሳቦች እናስባለን። ዞሮ ደግሞ ክላሱ ደግሞ አለ የሆነ ስራ ስትጀምር አንተ ያመክበት ስራ ከሆነ ራስ ነው የምገፋው የምችለው እንጂ ካንተ ገና ከዜሮ ያለ ስራ ላይ ሌላ ሰው አንተ ያላመረበት ሰው ስራ በትለው አይሰራልምና ብቻ ማይንድሴት ምንድነው የሆነ ስራ ፈጥሮ ገንዘብ መስራት ወይ ነው እንጂ ተቀጥሮ የሚባል ማይንድሴት ኤኒ ታይም ተማሪዎችም እኔ የምትመናቸው ወጥቼ ተቀጥሬ የሚለው ነገር እዚህ ላይ ካስቀምጥ በጣም መጥፎ ነው። ስራ ለመፍጠር ነው እንጂ ወጥቼ ተቀጥሬ ምናምን በቃ ተበልታል ማለት ነው። እንደዚህ ማይንድሴት ካለ ተበልታል። ቀይ ሲጀመር እንትኑ ይሄ ወጥቼ ተቀጥሬ የሚለው ነገር ሰርክል የሆነ እንትን ነገር ነው። ላይፍ ሰርክል ነው። መጣች ደሞዝ ትራንስፖርት አዲስ አበባ ኢንተርንሺፕ ነው መጣች ደች ነው መጣች ሳላያት ሄደች ነው ከጅ ላፍቃ ይባል ነበር። ከጅ ወደጅ መጣች ሳላያት ሄደች ነው ነገር ይሆን ቢያም ራሱ መታከማችበት ታይም ነው ሰዓታላ። አይ ልክ ነው በጣም እና ያ ሰርክል መሰበር አለበት። በቃ ማይንድሴትን ማስተካከል አለበት። ተማሪስ ኮንክሪት ማይንድሴትን
ስራ መፍጠር ነው እንጂ እንደዚህ ተምሬ ወጥቼ እቀጥላለሁ የሚል ማይንድሴት ተማሪው መክረው ማለት ነው። ይሄ ማይንድሴት ነው ሊሆን በቃ ለምን የተማረው በሌላ ፊልድ ነው ወጥቶ የስራ ይስራ፣ ግን የራሱን ቢዝነስ ቢሆን አብረን ማጣርተህ ሪስኩን አይተህ ምናምን ነገር የራስን ስራ መጀመር። ስለዚህ አንተ እዛ ነው የጀመረው ራሱ? በቃ እኔ አይዲያዎች አስባለሁ ሰማው በቃ ወጥቼ መቀጠር እንትን አይዲዮሎጂ የለኝም እና እዚህ መጥቼ ዞር ሁሌ ቢዝነስ ማሰብ ወይዘው እንትን ነገር ስለ ገንዘብ አስባለሁ። ታንቺም ስለ ገንዘብ ነው ማሰበው። ገንዘብ በጣም ወደው በጣም ከፈጣሪ ቀጥለው ገንዘብ ከፈጣሪ ቀጥለው ገንዘብ ነው። እኔ የሚሰጠኝ ካገኘ አልጠላም። ገንዘብ በቃ ማለት እዛ ላይ ከኖርክ ተመችቶ ትኖር ይገባል። ማለት ወይ ከመጣህ ቀር ተመችቶ ይኖር ይገባል። ካልሆነ ወይ በሃይማኖት ጠንከረለ እሱ ነው ልጅ ነው የሚማረው። ዓለም ላይ ነው ካልክ ገንዘብ ግዴታ ነው። ምክንያቱም ተመችቶ ነው መኖር ያለብህ ዓለም ላይ። ካልሆነ ዓለም ላይ ታናለህ። ተመችቶ ካልኖርክ ወይ በመንፈሳዊነት ካልጠናከርክ ፖይንት ነው ማለት ነው። ወይ መፈክር ራሱ ተመችቶ ነው እንኖር ነው። እንደዛ ነው በቃ ዓለም ላይ ስለኖርክ በባዶ መኖር የለብህም። ዓለም ላይ ማለት በቃ በዓለም ላይ መንገር ራሱ ቀጣሉ ካልክ ራሱ ዓለም ላይ ቢያንስ ተመችቶ ነው ይገባልና እሺ ዞሮ ያን አይዲዮሎጂ መጣኝ። እዚህም ደግሞ ያው ቁጭ ለኖር ውስጥ እንዳሳብ ምናምን እንደዚህ ስለ ዲሊቨሪ ያወራ ምናምን ያው ብቻ ወሬ ነው አይደል? ዶርም ሰብስበና ነገር ያወራን እንደዚህ ዲሊቨሪ መጣ ያሰበና መጣና ከዛ በቃ እንዴ ይሄ ሐሳብ ምናምን ቆይ ለምን አንሰራው ምናምን ታውጂ እንደዛ ታሰበና ነገር ከዛ ያው የሐሳብ እንደ ሞቲቬሽን ሆኖ ብቻ እንታለና ከዛ ፖይንት በኋላ ወደ ስራ መጣው ማለት ነው። በቃ ቁጭ ብዬ ከዛ ሞመንት በኋላ በቃ ውስጥ የገባች ያቺ ነገር ማለት ነው። ከዛ ቁጭ ብዬ ማሰብ ጀመርኩ በደምብ። ከዛ እንደውም 6 ሰዓት ነበርና ከዛ እንደነገርኳችሁ በመሳበለች መተኛ ብታይ ነው ከ6 ሰዓት በኋላ 6 ሰዓት ላይ ካልጋ ቢሰን እንደዚህ ወራና ነገርና ቁጭ ብዬ እንደውም አልተኛውም እንቅልፍ ራሱ ይሄ ነገር እንዴት ሊሆን ይችላል አንብዬ ፍሎ ሆናላ ወርክ ፍሎ እንዴት የሚሆነው እና የሚሉን ማሰብ ጀመርኩ። አሰብኩ ነገር ከዛ የሆነ አንድ ቀን ሁለት ቀን ተመችኝ ነበር በሆነ ኬዝ እሱን ጨርሼ ከዛ በኋላ ነው ያልኩት ቀጥታ ወደ ስራ ነው የገባው። በቃ በጣም ደስ ክላስ ብዙ አልነበረንም። በቃ ቀጥታ ወደ ስራ ገባው። ቀንም ማታም ያልኩኝ ሰራው በቃ ኦልሞስት እንደውም አካሄዱ ራሱ ማለት ነው በቃ እንዴት ማለት ፈጣሪ ያለ የሆነ ፊልፊል ያስቀድም እንዳለው ማለት ነው። አሁን እኔ ስሰራው ማለት ነው በቃ እንደቀል ተነሳው መስራት ጀመርኩ። ሄደ በቃ አይ ቲንክ ፈንክሽናል ሾው ማለት ነው። የአይቲ ክለቡ እንትን ነበር መመረቂያ አይቲ ክለብ አላ ተመሰረተ ላይስቴር ነው፣ ግን በአሁኑ በደንብ ነው የተዋቀረ የመጣና በዲፓርትመንት ሰፖርት አድርገና ነገር ነውና እዚህ ቀይ አዳራሽ እንትን ነበር ምርቃት ማለት መነሻው ነበርና እኔ 8 ሰዓት ስጨርስ ላይብረሪ ነበርኩኝ። 8 ሰዓት ሶፍትዌር ምናምን ጨርሼ ኦልሞስት ፈንክሽናል ነው ብዬ በማሰብበት ታይም ላይ ጨርሼ እንደወጣሁ 9 ሰዓት ላይ እዚህ ፕሮግራም ነበር ቀይ አዳራሽ ማለት ነው። ከዛ በቃ ኦልሞስት ሰዓቱ ደርሷል። እዚህ ኦልሞስት የተጀማመረ ነገር ይኸው ከዛ ሮጬ ሄጄ ፍላየር ሁላ ፕሪንት አድርጌ ዲፓርትመንት ሲኖዶስና ነገር ፕሪንት አድርጌ ተባብረውኛ ነገርና ሲኖዶስ ነምርጌታና ነገር ፕሪንት አድርገውልኝ ያሰባል። በሌላ ፕሮግራም ላይ ገብቼ ራሱ ፕሮሞሽን ሰራው ነገሮች ኮኔክት አስመረኩት። በቃ ታዲያ ምንም እኔ እንደዚህ ነው ብዬ እነሱ አሁን አስበውበት ተዘጋጅተውበት ነው ክለቡ አሁን አስበውበት ሰው ጠርቶ ሰው ጋብዞ ስንት ነገር ሰርቶ ነው። እኔ ምንም በድንገት ስወጣ ለምን እንደውም አላስመረቀውም ፓርት ኦፍ እንትን አይደለም። አንደኛ የሚወጣው ተማሪ ቴክኖሎጂ ነክ ላይ ነው የወጣው አይደለ? አንደኛ ሞቲቬሽን ነው የሚሆነው። አንድ ተማሪ እንዲሰራ ሲባል እንደ ሞቲቬሽን ነው የሚሆነው። ለካኔም ተማሪ እንደመሆን ይችላል እንዲፈታ ይችላል የሚለው ነገር እንዲያዩት ማለት ነው። ስለዚህ በቃ አላ የሆነ ገጠመልኝ። እኔ ባላዘጋጁት ድግስ በቃ የራሴ ድግስ አልኩት ነው ገብቷላ። እንደዛ ነውና በራሴ ድግስ ተዳርክ። ከዛ በቃ በአጋጣሚ በቃ ምንም ተዋሩጭ ከላይ ወጥቶኝ ፕሪንት አድርግቼ በዛ ገቦኝ አስበተንኩኝ ነገር መጨረሻ ላይ መመሮቹ ማቃቸው ነበር ነገር አስተዋወቁልኝ። እኔም ሰማስተዋወቀና ነገር ፍሌር በተንን። ስለዚህ ላውንች አደረግነው ማለት ነው። ምንድነው ሳይታሰብ ማለት ነው። ዴሊቨሪ ምንድነው? ሃይ ዴሊቨሪ ያው የሰራ ነው። ምንድነው ድሬዳዋ ፀሐዩ ከባድ ያው ሃይ እንግዲህ ሃይ በነገራችን ላይ የምስራቁ ኢትዮጵያ ሃይ በጣም ከሺ ወርድነች ብዬ ነው። በጣም ሁሉም አብዛኛው ሰው ይጣጣ ያው ሃይ ካለ እሺ ሃይ ማለት እሺ ማለት አይደል? በቃ ታዛዥ ነው እንደማለት ነው። በነገራችን ላይ ለመጀመሪያ ጊዜ ድሬዳዋ ስመጣ እኔ አንድ ያው የክላስ ተወካይ ተማሪ ስደውለት ሃይ ይለኛልና እኔ መጀመሪያ አላውቅም ሃይ ምን እንደሆነ ማለት የምሬን ነው ማለት ይሄ ልጅ ምን ሆኖ ነው ሃይ ነው ዘውላ አስተማሪ ነህ ነበርኩ አይደለም ብለህ ነበር። እኔ እንደዚህ በዚህ ፊት ነው ማሳፈር ያው እኔ የህይወት ተማሪ ነኝ ብዬ ስለማመን ነገራችን ላይ እና
እስኪ እንደው ሀዬ የሚለው ከስሙም ሊሆን ይችላል። በትክክልም ደግሞ ሀዬ ዴሊቨሪ ምንድን ነው የሚሰራው የሚለውን አሁን እስኪ ድሬዳዋ ሙቀት ነች እና ብለህ መፍትሄ እየፈለክ ነው። ድሬዳዋ በጣም ሙቀታማ ነች እንደምታወቀው። ሁለት ደግሞ አሁን ብዙ ተማሪ አሁን ካፌ እየሆነ ነው አሁን ላይ ማለት ነው። ካፌ ኦልሞስት ብሩ ተጨመረ። ኦልሞስት ተማሪ ሽፍት እያደረገ ነው ከካፌ ወጥቶ ኦልሞስት አሁን በ1600 ተማሪ ወጥቷል። በአሁኑ ብቻ 1600 ተማሪ ከካፌ ወጥቷልና ብዙ ነው። አዎ ከዚህ ደግሞ የሚጠቀሙ አሉ ካፌ ወጡ ምናምን ነገር አሉና ዞሮ ዞሮ ዲማንድ እንዳለው ተረዳሁኝ። ሁለት ደግሞ ፀሐይ ነው 6 ሰዓት ተመቶ ሄዶ መብራት አይፈልግም። ምን አንከላከላቸው ፀሐይ ሲስተም ካለ በቃ ኢዚሊ ከስልካቸው የሆነ ወደ ማርክ ቻሉ ነው። ስለዚህ አንደኛ ፀሐይ ስለሆነ በጣም ታይም ኮንሱሚንግ ነው ስለማውቀው ማለት ነው። ውጪ ወጥተህ ምግብ በልተህ መጣት ማለት ቶኒ አንድ ሰዓት ይወስዳል። ታይም ኮንሱሚንግ ነው። ሄደህ ወረፋ ጠብቀህ ምናምን ነገር ለሚያነቡ ተማሪዎች ይችላል ለማን መተኛት የሚፈልግ ሰው ራሱ እረፍት የሚፈልግ ሰው ሄደህ በልተህ ራሱ ማለት ታይም ኮንሱሚንግ ነው። ትወጣለህ፣ ትበላለህ፣ ከዛ ቡና ሻይ ይላል ጓደኛ ዘራን በቃ አለጋ ታይምህን ኦልሞስት ስፔንድ የምታደርገው እዛ ነው ማለት ነው። ስለዚህ አሁን ፀሐዩን ችግር ለመቅረፍ ሁለት የታይም ችግር ማንበብ ለሚፈልግ ሰው እቃ ማረፍ ለሚፈልግ ሰው ኢዚሊ ከስልኩ ሆኖ ምግብ ማዘዝ የሚችልበት ሲስተም ነው ማለት ነው። ጥሩ አጋጣሚ ነው ማለት በጣም በዚህ ሳላደንቅ ይናገራልና አንተ ከዶርም ሐሳቡን አንስታችሁ በሲስተምን መሰረት አድርጎ ሶፍትዌር ዴቨሎፕ አድርጋችሁ እና ያመጣችሁት እስኪ ምንድነው ዲቴል ነገሩ እንዴት ነው? እንዳልከው ፋክተሮች አሉ። አሁን ሰው ቁጭ ብሎ ቤቱ ውስጥ ቢበላ ማንም አይጠላም። የተዘጋጀለት መጥቶለት በአጭር ጊዜ ውስጥ ጉልበቱን ፀሐይን ሳይወጣ ሳይለፋ ማለት እና ጊዜውንም ይቆጥባልና ይሄን ችግር ለዚህ ችግር መፍትሄ ለመሆን ነው ያመጣው እና ምንድነው እስኪ ሀዬ ዴሊቨሪ በአጠቃላይ ዲቴይሉ ምን ይመስላል? እንዴት ነው ሰርቪሱ ራሱ እንዴት ነው የሚሰጠው የሚለው? ሰርቪሱ ምንድነው? ሀዬ ዴሊቨሪ እንደነገርኳችሁ ዴሊቨሪ ሰርቪስ ነው። አሁን ላይ ምግብ ላይ ነው፣ ግን ከምግብ ማለፈን ኤክስተርናል አዲሽናል ነገሮችን እንጨምራለን ብለን እናስባለን። የአሸዋም ካሚንግሱ ምናምን ብለናል። አሸዋ ራሱ ሁለት ደግሞ ፋርማሲ ሜዲካል ነገሮች ለፕሪስክሪፕሽን ግዘላ አይደል ሰው ታሞ እንተቁ ድሬዳዋ ደንጊ አለ ሰውን ለምን ፋርማሲ ድረስ ይሄዳል? ለምን ፋርማሲ ታሞ ይችላል ካልጋ ምራማ ማይሰ ተማሪ አለ ሰው ስለምን ያስቸግራል? ትናንትና ሰውን ያው ዴሊቨሪ ብቻ ድሬት ማለት ነው ታዝዤ ማለት ነው በቃ ምግብና መድኃኒት ማለት ነው። አሁን ካልጋ ምራማ ማይሰ ተማሪ እንዴት ነው ሜዲዮ ገብቷል? ኢዚሊ አሁን ከስልክ ሆኖ ፋርማሲ ሜዲሲኖችን ኦልሞስት ከፋርማሲ ተናገር ያ ነገር ተቀብያለሁ። አሁን ማስገባት ነው እንትን ሰገብቼ ተማሪው እዚህ ከስልኩ ሆኖ የሚፈልጉ መድኃኒት ከዛ ካመመው ማለት ነው። እና ደግሞ መድኃኒቶቹ ከፕሪስክሪፕሽን ውጪ የሚገዙ ናቸው እንጂ በፕሪስክሪፕሽን እሱ አይሆንም። ብቻ በፕሪስክሪፕሽን ከፕሪስክሪፕሽን ውጪ የሚገዙ መድኃኒቶችን እና ፓራስታሞል እና ምናምን ከዶርም ሆኖ የታመመ ተማሪ ካልጋ እንኳን ሞር ማሽሰር እንዴት ነው በዚህ ፀሐይ ወጥቶ መድኃኒት ገዝቶ የሚመለሰው? ስለዚህ እሱን ሶልቭ የሚያደርግ ነው። ኦርደር ያደርጋል ማለት ኦርደር ከዶርም ሆኖ መድኃኒት ይችላል፣ ምግብ ሊሆን ይችላል። ሌላ ሰርቪስ ደግሞ እንጨምራለን። አሁን የውጭ ምግብ አንተም ብያለሁ። አንዳንድ ካፌዎች ስፖርት ካፌ ምናምን ነገሮች ጨምራለሁ። ኢንኬዝ አንዳንድ ነገር ከፈለጉ ማለት ኤክስተርናል ለቲም ሆነ ሰላም ዶርም ውስጥ አንዳንድ ጊዜ መዝናናት ከፈለጉ ወይ የሆነ አጋሽ የሆነ ነገር መብላት ሲፈልጉ ታይም መሰለፍ ከፈለጉ ራሱ የውጭ ምግቦች ራሱ ዴሊቨር ማድረግ ኦልሞስት አስገብተናል። የሚፈልሱ ማዘዝ ይችላል ማለት ነው። እሱም አሉ እና ስታዘውም በጣም ቀላል ነው። ኢዚ ነው። ሲስተሙ ሲሰራ ራሱ ተማሪ ስለሆንኩኝ በተማሪ ቦታ ሆኜ የሰራሁት ምክንያቱም ሲስተም ኮምፕሌክስ ነው። በተለይ ተማሪዎች በጣም ይጠቀማሉ በዚህ እና ተማሪ ምንድነው ኦልሞስት የቴክኖሎጂ ሰው ነው። ሲሰራው ራሱ ቴሌግራም ሚኒ አፕ ነች ሲስተሙ ማለት ነው። ቴሌግራም ሚኒ አፕ ነች። ለምን ሞባይል አፕ ቢሆን ተማሪው ምንድነው ፕሌይ ስቶር ወርደ ተጠቀም ብላሱ ሌላ ባሪየር ነው ኢንስቶላር ምናምን ያሱ ተማሪ አይመችው ማሰብ ያለበት በነሱ ወይ ነው። እኔ በሆን እንትና መጥ ነገ ያድጋል ባንክ አካውንት ላይ ከፈት ሲለኝ ይደብር የሚሉ ፍሉ ተቋል አይደል? ስለዚህ እኔም ነገ እቺ ያወርደው ብለው ተማሪው ምንድነው የሚሰማው? ደስ አይለው ስለሱ አንድ ቀለል ያለ ነገር ስለዚህ ምን አሰብኩኝ ከዛ በኋላ ተማሪው ያለው ቴሌግራም አለ። ቴሌግራም ኤቭሪዋን አለ። ቴሌግራም ግሩፕ ቴሌግራም ክላስ ሁሉም ነገር ቴሌግራም ላይ ኤኒቲንግ ቴሌግራም ይጠቀማል የኛ ሀበሻ ሰው ማለት ነው። ስለዚህ አልኩኝ ቴሌግራም ላይ ሚያፕ ቢያመጡ ማለት ነው። ቴሌግራም ካያችሁ ታብታብ ምናምን ታውቃላችሁ የሆነ ኮይን እንጣት ይመስላል ታብታብ ምናምን እንደዛ ነች። ከፍታት ስታርት ብለህ ነው የምከተትና ከዛ ሆነ ነው በቃ ተዘው ማለት ነው። ቴሌግራም አንደኛ ስፒድ አይጠይቅም። ሃይ ስፒድ አሁን አፕሊኬሽን ሲሆን ስፒድ ይጠይቃል። ቴሌግራም ግን ትንሽ ስፒድ ራን ያደርግልሃል። ስለዚህ ከኢንተር ስፒድ አንፃር ሁለት ለተማሪ ቅለት ኤቭሪ ፕሌይ ስቶር አውርድ ከምስ ስቶሬጅ ነው ስልኩ ላይ ስቶሬጅ የሌለው ሰው እንዴት ነው ፕሌይ ስቶር ላይ ገብተህ አውርድ የምትለው? እሱ ስላለ በቴሌግራም ሚኒ አፕ ኢዝሊ በስሞል ኢንተርኔት በስፒዱ ማለት ነው ሃይ ስፒድ ሳይጠበቅባቸው እዛ ሆነው ገብተው ምግባቸውን ያዙበት ስፔሲፊክ ሎኬሽናቸው ያስቀምጡበት። ለምሳሌ አሁን አንድ ምግብ ሲያዙ አለ ምርጫ አለ እንደገባ ፉድ የሚል አለ። ፉድ ስነካ ደግሞ የግቢ ነው የቶኒ ነው እንደዚህ አዘር ናቸው። አዘር ማለት እንደዚህ ያለ ስፖርት ካፌ አሉ። ስፖርት ካፌ የግቢ ስነካ እነ ፋሚሊ ምናምን እነ ፍቅር ካፌ አሉ ማለት ነው። ነገር ልሳሉ የውጭ ሰው እንደምን ቶኒ ደግሞ አሉ እና ቃፍር እና ምናምን ማለት ነው እና ተዝተናል። ከዛ በኋላ መርጦ እነሱ ሲነካ ደግሞ የነሱ ሚናቸው እስከነ ብራቸው አለ። ከዛ ፈለጉትን
ካርት ላይ አድ ያደርጋሉ ምግባቸውን። አድ ካደረጉ በኋላ የምግቡ ፕራይስ እስከነ ዴሊቨሪው ቶታል ያሳያቸዋል ማለት ቶታል ካርት ላይ ማለት ቶታል ብሩ ዴሊቨሪ ፊ ይሄ ነው፣ ፕራይሱ ምግቡ ይሄ ነው። ከዛ በኋላ መተዝቅ ብለህ ምን አለ ሎኬሽን አለ የትምጣለ ነገር ትዊንስ እንደዚህ ሩም ነምበር እንደዚህ ጽፋሉ ማለት ነው። ከዛ ስልክ ቁጥራቸው ያስገባሉ። ከዛ ፊሜል ዶርም ነው የሚለው ፊሜል ኦርደር ፊሜል ስለሚቀበለው ማለት ነው። ፊሜል ማለት ነው። ሴቶች ከሆኑ ሴት ነው የሚቀበለው ወንድ ስለሚሄድ ማለት ነው። ከዛ በኋላ ፊሜል ናቸው ሜል ናቸው እና ደግሞ ኦፊስም ባይዘው ባለፈው የኛ ስታፍ ካላስገባ ምናምን ብሎኝ ላዝብልዬ በምን እንድዘዘ ስታፍ የለም እኔ ፊሜልም ሜልም አይደለም ሜል ዶርም አይደለም ፊሜል ዶርም አይደለም ምናምን ብሎኝላ ባለፈው ኦፊስ አለች ማለት ነው። ስለዚህ አሁን ያለው ፊሜል ዶርም ሜል ዶርም እና ኦፊስ ለስታፎች ለተቸሮች ለስታፍ ለመምህራንም ለአሰራር ሰራተኞች ቢሮ በቃ ለቢሮ ሞስት በቃ ለዚህ እንዳለ ለቢሮ ተቀምጣ ዩኒቨርሲቲ ባጠቃላይ ከዶርም ውጭ ያሉት ራሱ ያካተተ ነው ማለት ነው። ራሱን መርጠህ ከዛ ኮንትራት ከሆነ የኮንትራት ስም አሁን ተማሪ ኮንትራት ይገባ የለ ኮንትራት ከሆነ የኮንትራት ስም ከቱም የእንትና ኮንትራት ብለን ነው አዛው እንሂድ ኖርማል ከሆነ ኖርማል ይልና መርጦ ያዛል ማለት ነው። ከዛ ካዘዘ በኋላ ምን ያሳየዋል ወደ ኦርደር ይላል። ኦርደር ላይ ምን አለ ኦርደሩ ፔንዲንግ ነው የሚሆነው እንዳዘዘ ቶታል ብር ያሳየዋል። ከዛ ፔንዲንግ ከዛ ካንሰል ማድረግ ይችላል ካልተቀበሉት። ከዛ ፔንዲንግ እንዳለ ምን የሚያደርገው ዴሊቨሪ ልጁ ኦርደሩ ዲስፕሌይ ያደርጋል ማለት ነው። ኦርደር ላይ እንደለቀተ እንደመጣ ኦርደር ይመጣል። ከዛ ዴሊቨሪ አሁን አሉ አንድ አራት አሉ ላይ ማለት ነው። ከዛ እንደመጣ ነው የሚያደርገው ቀደም መስለ ስለሆነ ኦርደሩ ገብቷል። ውድድር ነው እዚህ ጋር ቀደም ኦርደር ይመጣል አይደል? አንተ ቀደም ካየኸው ኖቲፊኬሽን ይልክልሃል። ኦርደር ገብቷል ብለን ብሎ የሚሰሩት ልጆች ቴሌግራም ይገባል ኖቲፊኬሽን ኦንላይን እስኮንክ ድረስ ቴሌግራም ኖቲፊኬሽን ጥልቅልና አዲስ ኦርደር አለ ቶሎ ቼክ አድርግ ሚያፕን ምናምን የሚል ኖቲፊኬሽን ይልክልሃል። ከዛ ቶሎ ገብተሳይና ቶሎ አክሴፕት ትላለህ ማለት ነው። አክሴፕት ስትል ኦርደሩን በተማሪው ዙሪያ እንደሚጣል የተቀበለውን ሰው ስሙን ዲቴል ያሳያል። ቴሌብር እንትን ቁጥሩ አካውንቱን ይፈርታል ማለት ነው። ከዛ በኋላ ቴሌብር አካውንቱን ኮፒ አድርጎ እንትን ማለት ነው ቴሌብር ነምበር ወይ ደግሞ አካውንት ኮፒ አድርጎ ብር ይልክና ከፍያለሁ የሚል በተን አለ። ቴሌብር ከከፈለ ቴሌብር ከፍያለሁ ይልና የከፈለበትን ስም ስለዚህ እንትና ሆነ ፊልሞን በር ይሁን ብሎ ፊልሞን በር የሚለው ቴሌብር ከፍያለሁ ብሎ በተኛ ነካ ማለት ነው። ከዛ ዴሊቨሪ ልጅ ጋር እንትና የሚባል ፊልሞን በር የሚባል ልጅ በቴሌብር ከፍያለሁ እያለ ነው ብሎ ጠፋ ማለት ነው። ካሜራ ላይ በጣና ሜሴጅ ላይ ገባና ቼክ ያደርጋል። ፊልሞን በር የሚባል እና ክበር መግባቱን ቼክ ያደርጋል። ከዛ በኋላ ከተቀበለና ፔመንት ሪሲቭድ የሚለው ተናለው ለዴሊቨሪ ልጁ ፔመንት ሪሲቭድ ሲለው እዛ ይመጣል ፔመንት ቬሪፋይድ ዋል። ከዛ በፊት ገመር የሚለው ዴሊቨሪ ልጁ ፔመንት ቬሪፋይ እስከሚያደርግ ጠብቅ ነው የሚለው። ከዛ በኋላ ሪሲቭድ ሲል ፔመንት ቬሪፋይድ ይላል። ምን ያህል ደቂቃ ሊፈጅ ይችላል? ኦራ ኦልሞስት አንተ ነው ኢንስታንት አይደለ? ሜሴጅ ሲገባ ፔመንት አውቶማቲክ ነው። አንተ ብር ታስገባለህ አንተ ትልክልህ ሜሴጅ ኢንስታንት ሊገባ ይላል። እነሱ ከፈልኩ ሲል ኢንስታንት ሜሴጅ ይገባል። ስለዚህ ብዙ የመጠበቅ ነገር አይሆንም። አንድ ቀን የሆነው ፔመንት ለማስገባት እኛ ጋር ከባድ ነው። ነገር አሁን እዚህ እኛ ጋር ላይ የቢዝነስ አይዲያ ኖሮ አውጥተህ መስራት ራሱ በጣም ቢሮክራሲ በጣም ከባድ ነው። አሁን ፔመንት ይገባ ብትል ቴሌብር ወይ የሆነ ነገር ብትል ማለት ነው ንግድ ፍቃድ ምናምን ብዙ ነገር አለ። ከዛ ደግሞ ገበር ይልሃል እና ነገርና አሁን ከሱ ገና ጀማሪ ቢዝነስ መውደቅ ነው። ስለዚህ አሁን ባለው አሁን ማኑዋሉን በላ የሆነ ሲስተማቲክ ቴክኒካል በሆነ መንገድ ነው የመጣው። ገብቶሃል? ማኑዋል ከሆነ አሁን እንደዚህ ተደዋለ ነው የሚሆነው። ማኑዋል ሆኖ ራሱ ይዝለላ ኦልሞስት ብሩ በኔ ያልፍም ነው እንጂ በቃ የነሱን ሲስተም ነው በራሴ የሰሩት ማለት ነው። ቀጥታ ስትልክላቻል ከዛ ላኩ ይላል የላከበትን ስም ከዛ እዚህ ጋር ቼክ አድርገን ደግሞ ለማን ነገር የሚለው ማለት ነው። በእነሱ ከሆነ ግን ኢንስታንትሊ ነው የሚሆነው። አሁን ቴሌብር ሲከፍሉ እንትና ገብቶላል ብሎ ይልክላል። ግን እሱ መቼ የሚሆነው በደንብ ተዋቅረህ ሞባይል አፕ ሆኖ ምናምን ነገር ወደፊት እየተሻሻለ ያደገ ብዙ ነገር ያቀፈ ንግድ ፍቃድ አውጥተህ ምናምን ነገር ነው ያን የሚጀምሩና አሁን ፔመንቱን እዛ ነው። ከዛ በኋላ እስጥንታለ ኦርደር ትራኪንግ አለ። ኦርደሩ ፔንዲንግ ነበረ ሲቀበል አክሴፕትድ የሚለው ከዛ ምግቡ ሰጥቶ ሲያልቅ ደግሞ ፒክድ አፕ ይሏል። ዴሊቨሪ ልጁ ፒክድ አፕ ሲል ምግቡ ፒክድ አፕ ሆኗል ከዚህ ደቂቃ ተጠብቃላችሁ ይላል። ከዛ ደግሞ ሲመጣ ደግሞ ኦን ዘ ዌይ የሚል በተን አለ። ኦን ዘ ዌይ ብሎ ይልካል። ዴሊቨሪ ልጁ ኖቲፊኬሽን ይገባልታል። ሚናፖ ላይ ከሆነ ሚናፖ ላይ አለች እንደዚህ አለ ፐርሰንት ኮምፒውተር የመጣ ነው ፐርሰንቱ እንዲጨምር ይመጣል ማለት ነው። ሂደቱን ታሳላም ውስጥ ካልሆነ ራሱ ኖቲፊኬሽን ይልክላል። ቦቱ አለ ቦቱ ማለት ነው እንትና የሚባል ልጅ ምግቡን ይዞ እየመጣ ይላል። ኖቲፊኬሽን ማለት ነው። ሚናፖ እንኳን ባትሆን እዛ እንትን ማገባ ራሱ ቴሌግራም ኖቲፊኬሽን ይልክላል። እንትና የሚባል እየመጣ ነው ኦን ዘ ዌይ ነው ይላል ማለት ነው። ሲደርሱ ጋር ዴሊቨር ይላል ማለት ነው። እና በቃ ኦልሞስት ሲስተሙ እንደዚህ ነው። እና ከዚህ በኋላ አዳዲስ ፊቸሮች እንጨምርበታለን። አሁን በዚህ የመጣ ነው ግን ዴሊቨሪ ምግብ ብቻ ሲሆን ኤቭሪቲንግ ሰርቪስ ነው ዴሊቨር ማለት ነው። አሸዋ ብለህ ነበር። አሸዋም ከሚንግሱ ይላል። አሸዋ ልብሶች፣ ጫማ ኢንኬስ የአሸዋ ድካሙ ስለመቆ ነው። አሸዋ ሲባል አሁን በጣም ነው አሁን ቤት አሸዋ አይደለም ሲል ግዛልኝ ምናምን ይላል። ከባድ ነው። ቀላል ይመስላል። አዲስ አበባ ስታዩ አዲስ አበባ ሲያዝ ቀላል ነው።
ግን እዚህ መጥቶ እሱ ራሱን ብታዘው አረባ ከተወኝ እዛ ድረስ አልሄድም ሊል ይችላል። እኔ እንትኑ ድካሙ ስለማውቀው ነው። ልክ አሸዋ ሄደህ ምርጫውን እንትን ብለህ ፀሐይ ነው፣ በዛ ላይ ፀሐይ ነው፣ ውሩ ጠባብ ነው ነገርና እሱን ድካሙን ይቀሰብ ይሳሰብ እሱም በሱ ላይ እንመጣለን። በሌላ ነገር በዚህ ድካሙ ነው እናንተ ረፉ እኛ እንደክማለን። እንደዛ ነው። በጣም ጥሩ ነው። እዘዙ ይብሉ እንደገና ይዘዙ ነው። አይ እንትና ወድጃታለሁ። ሞታችን ኦርደር ኢት ሪፒት ኦርደር ኢት ሪፒት በጣም ደስ የሚል ነው። እንትኑ ደስ ይላል። በጣም ደስ ይላል ማለት ነው። ስለዚህ እዘዙ ይብሉ እንደገና ይዘዙ። ይሄ ነገር ያው ለሰዎችም ጭምር ነው። ብዙ ስራ ፈጠራ ስራ የተፈጠረባቸው ሰዎች አሉ ፈጣሪ ከፈቀደው። ኦፊስ አሁን እዚህ ጋር ምንድነው እኔ ፕላኒንግ ነው አሰራር የኮሚሽን ነው። እኔ ኮሚሽን በኮሚሽን እቺ ኦርደር ላይ ለጊዜው ለነሱ ሰምተሻይፍ ኮሚሽን እነሱ ብዙ ስላሉ እኔ ትንሽ ተከነሽ ወዝሮን ያውን ነው የምትምለው ነገር የለም እና ለተማሪም እንትን ነው። አሁን ተማሪ በዚህ መጥቶ ብር ካሽ ያጥረሷል ነገር ሁሉ ብር አለና በካሽ ያጥረሷል። በኮሚሽን ማግኘት ይፈልግ ብዙ ኮሚሽን ማግኘት ተማሪ አለ ስራ ብር ይፈልግ ሰው አለ እና እሱን አሁን በዚህ አሁን በቀን ውስጥ 20 ኦርደር ስራ ማለት አንድ ፐር ዴሊቨሪ 20 ብር ነው እና 20 ኦርደር ስራ ማለት ስንት ነው? 400 ማለት ነው። ከዛ የሆነ ኮሚሽን ቆጥቡት ራሱ ኮሚሽን ደግሞ ይቆረጣል። ብር አስበው በወራስ ብር አስበው ትንሽ ይመስላል ግን ጥሩ ገንዘብ ይገኛል። በጣም ብዙ ነው። ስታየው የቀኑ አሁን 400 ከዛ ይሳሻለው እንደ ኦርደሩ ማለት ነው። አሁን ዞሮ ፕሮሞሽን በሰፊው አሁን ቲክቶክ ላይም እያወራ ነው። እዚህ ያለ እሱን ፕሮሞሽን አሁን ይደረጋል ይሰራል ማለት ነው። ፊልም ቲክቶክ አካውንት አለ? አካውንት አለኝ ብዙ ፎር የለውም። ማነው ስምህ? ሀጂ ዴሊቨሪ ነው። ሀዬ ዴሊቨሪ በአማርኛ ነው በእንግሊዝኛ ነው? በእንግሊዝኛ ሀዬ ዴሊቨሪ። እስኪ ስፔሊንጉ ንገረኝ። HAYEDELIVER ሀዬ ዴሊቨሪ። ስለዚህ ሀዬ ዴሊቨሪ የሚለውን እንግዲህ ቤተሰብ ሆኑት፣ ተመልካቾቻችን ቤተሰብ ሆኑት። በቀላሉ ተቀምጠው ይዘዙ፣ ይደርስልዎታል። ማዘዝ ብቻ ሳይሆን ይመጣላቸዋል፣ ይበላሉ፣ ይደግማሉ። ስለዚህ ይሄ ባይዘወይ ወደፊት ደግሞ በጣም ብዙ የስራ እድል የሚፈጥር ይመስለኛል። በደንብ ተማሪ በደንብ ነው። ትንሽ ብር አሁን ስራ ጀምሯል። አሁንም እየሰራ ነው። እንዲሁም በሁለተኛ ቀን 14 ኦርደር እየሰራ ነው። እንደ ዛሬ ተጀምሮ ኔክስት ዴይ 14 እና ከዛ ኦርደር እየሰራ ነው። አንድ ጥያቄ እዚህ ጋር ድሬዳዋ ላይ ብሉ ዴሊቨሪ የሚባል በጣም ይታወቃል። እንዴት ነው እንደ ኮምፒቲተር ነው የምታዩት ወይስ አብሮ የመስራት ሀሳብ አለ? ልዩነታችሁስ እንዴት ነው? እኔ አሁን ፈጣሪ ከረዳኝ ሰፖርት አሁን በኢንኩቤሽን ሴንተርም እንትን ያልኩኝ አይደል? ኢንኩቤሽን ሴንተር ስለሱም እንድታወራ ኢንኩቤሽን ሴንተር ላይም አሁን ላይ እንትን ኢቮልቭ እያደረኩኝ ነው። እንትን እንዲያገ ሰፖርት ያደርገኝ ማለት ነው። አሁን ግቢ እንዲያውም ከድሬዳዋ ዩኒቨርሲቲ ትልቅ ነገር እንደሚባለው ኢንኩቤሽን ሴንተር ነው። ኢንኩቤሽን ሴንተር ተቋቁሟል። በጣም አሪፍ ነው። በጣም ጥሩ እየተንቀሳቀሱ ነው። ወጣት ኤነርጂ ያለው አይዲያ አለው እና አይዲያውን የሚያወጣበት ገንዘብ ያጥረዋል፣ ሰፖርት ያጥረዋል። ምን ሞቲቬሽን ይፈልጋል? ዶርም ሆነ አሁን ሞቲቬሽን ከሌለ ሰው ጋር እያደረክ በስነ ልቦናም እኮ አይዞህ መባል ትልቅ ነው። ከጎና ሰው ሆኖ በርታ፣ ይሄ እኮ እንደዚህ ነው፣ ይሄ ልጅ ያስፈልጋልና አሁን ኢንኩቤሽን ሴንተሩ ምንድነው ፐርፐዙ? በገንዘብም በባለሙያም በእውቀትም እያገዛለሁና አሁን እዛ ላይ መጥቻለሁ። በዚህ አጋጣሚ ኢንኩቤሽን ሴንተሩን ማመስገን እንፈልጋለን። እስኪ አንድ እኔም እንደው ካነሳችሁት አይቀር በድሬዳዋ ዩኒቨርሲቲ ኢንኩቤሽን እና ቴክኖሎጂ ሴንተር አለ። ከዋናው ላይብራሪ ፊት ለፊት ነው ያለው ሴንተሩ። ለጊዜው በደንብ ወደ ስራ ለመግባት አይ ቲንክ በዚህ 2 ቀን ውስጥ ስልጠናዎች ሲሰጡ ነበርና ተማሪዎች አዲስ ገቢም ሊሆን ይችላሉ፣ ነባር ተማሪዎቹ ምናልባት መረጃ ይኖራቸው አይኖራቸው አላውቅም፣ ግን ሀሳብ ካላቸው ወደ ኢንኩቤሽን ሴንተሩ ሄደው የተለያዩ ስልጠናዎችን ወስደው ብዙ እገዛዎችን ያደርጋሉ። እንግዲህ በአጋጣሚ 1-2 ቀን ስልጠናው አንተም እኔም በአጋጣሚ እኛም የስልጠናው አካል ነበርን። ስልጠናው ደግሞ በጣም የሚገርም ነበረ። ባይ ዘ ዌይ በጣም የሚገርም ሀሳብ ያላቸው ተማሪዎቹ ኮንታክት ቢያደርጓቸው የሴንተሩ ኃላፊ አይ ቲንክ አና ትባላለች። ዋናው ዳይሬክተሩ ዶክተር ሸቱ ይባላል። በዚህ ደግሞ በኢንኩቤሽን ሴንተር ስፔሻሊ ከትሬኒንግ ከምናምን ጋር በተያያዘ ደግሞ ሀና ትገኛለች። እነሱን ሴንተሩም ጋር በመሄድ እገዛ ሊያገኙ ይችላሉ። በጣም እንትን ይመስለኛል ፐርፌክት ታይሚንግ ይመስለኛል። አንደኛ ያለንበት ዘመን ቴክኖሎጂ ኦሪየንትድ ነውና ይሄ ኢንኩቤሽን ሴንተር ደግሞ የማበልጸጊያ ነው። ማበልጸጊያ ላይክ የመጀመሪያ ፌዟን ቢያንስ እንኳን እስከ መጨረሻው ባይሆን የመጀመሪያ ፌዟን ኢኒሺዬሽን ፌዟን ፑሽ ያደርጋል። ሀሳብ ያለውን ሰው ኢምፓክት ያደርጋልና ያን ሀሳብ ትንሽ መስመር እንዲይዝ ፍሬም ያደርግላቸዋልና ስልጠናዎች ሲዘጋጁ ብትሳተፉ ፕላስ ደግሞ ኢንኩቤሽኑ ትናንት እንደውም ኮል አወጣለሁ እያለ ነበር። ሀሳብ ያላችሁ በኢንኩቤሽን ሴንተሩ ተሳተፉ፣ ሀሳባችሁን አቅርቡ፣ ፒች አድርጉና ተወዳድራችሁ ሽልማት የተሻለ ነገር ይዛችሁ ነው እኛንም ጥቀሙን። ባይ ዘ ዌይ የተሻለ ነገር ሲመጣ ሁሉም ሰው ነው የሚጠቅመው። አዲስ ነገር ይመጣ የተሻለ ግለሰቦች መጀመሪያ ይጠቀማሉ፣ አካባቢ ይጠቀማል። ከዛ ደግሞ እንደ ሀገር
ኢትዮጵያ ደግሞ ትጠቀማለች። ኦፍ ኮርስ በነገራችን ላይ የሀገር እድገት እንትን የሁሉም ድምር ውጤት ነው እያምናለሁ እኔና እስኪ ስለ ኢንኩቤሽን ሴንተሩም ያደረገላችሁ ድጋፍና ወይስ ገና ያደረግልኛ ብለን ኤክስፔክት ታደርገው ለምሳሌ 2 ቀን ስልጠና ነበርና የሰጠህ ነገር አለ ወይ እንድትመጣ ገፋፍተዋል ወይስ ከዚህ በፊት አቅርበው ነበር የሚለው ስልጠናውንስ እንዴት አገኘኸው? ስለ ኢንኩቤሽን ሴንተር ባለፈውም ሃካቶን ነበር ተዋድረን ነበር ሃካቶን ላይ ምናምን ወንት ብለናል ተወረራን እንደሚተረሽፍ ነበርኩኝ ምናምን ነገር በመሃል ግን ሃካቶን ውድድር ከዚህ በፊት ተሳትፈናል። ያው አሁን ላይ ደግሞ እንደነገርኳችሁ ያኔም ሀሳብ ይዘን የሚጣ ነው። አሁን ላይ ደግሞ የነገርኳችሁ አሁን ሀጂ ዲሊቨሪ ደግሞ ወደ ተግባር ላይ አስገብቼዋለሁ። ሰማው ደግሞ ሰማው ትፈልጋለሁ ነው ዝም ብለው አሁን የሆነ ነገር ኦንላይን ሆስት ታደርገው ሁሉ ነገር ፍሪ አይደለም። ሰርቨር ይፈልጋል፣ ዳታቤዝ ይፈልጋል፣ ብዙ ነገር ነው ማለት ነው። እሱን አሁን ምን ያደርጋሉ? ሰፖርት ያደርጉሃል። በሚዲያ ሊሆን ይችላል ሰፖርት ያደርጉሃል። አሁን ከነሱ ጠብቆ ማለት ነው። ኢንኩቤሽን ምንድን ነው ወዲ በጀት አላቸው ግቢው ለዚህ ብሎ የበጀት እንትን አለ። ተማሪ አይዲያ ያመጣል፣ ኮሚኒቲውን ፕሮብሌም ሶልቭ አድርጋል ብሎ የሚያስበውን አይዲያ ያመጣል። ከዛ አይዲያውን መሬት ላይ እንዲወርድ ነው የሚያግዙት። ስለዚህ አሁን ከሴንተሩ ነው የምጠብቀው ማለት ነው። ደግሞ እነሱ ያደርጋሉ ብዬ ስለምታምንባቸው አይዲያው ላይ ተመርኩዘው አይዲያው አሪፍ ከሆነ ደግሞ አሪፍም ነው ፕሮብሌም ሶልቭ ስለሚያደርግ ማለት ነው። እዛ ላይ በገንዘብ ይችላል ሰፖርት አድርገውኝ በሚዲያ ይችላል እና ደግሞ ግቢው እንደ ተቋም ምክንያቱም ተቋም ሲሆንና ለግለሰብ የሆነ ነገር ፑሽ ታደርግ እኩል አይደለም። ግቢው አሁን ከዚህ ወጣ እንኳን ብል አሁን እንዳልኩ ቅድም ከብሎ ዴሊቨሪ ኮምፒውተር ሆኜ መውጣት ራሱ ባስብ ምንድነው ያስፈልገኛል? የተቋም አለ የሆነ ብር ያስፈልገኛልና አሁን ከንቱ ተቋም ደግሞ እንደሚያግዝ ተስፋ አደርጋለሁ። ተቋም እንደሚያግዝ አንደኛ ለነሱ እንትን ነው ግቢው የነከር ሰው እንደዚህ አይነት ሰው አወጣ ይኮሩብሃል ነው ኩራትም ነው ለዩኒቨርሲቲው እንትኑና ለኛም ለመምህራንም እኮ ኩራት ነው። ባይዘው ተማሪዎቻችን ተማሪው ራሱ አሁን መጪ ተማሪ አይደል ተማሪ ሶፍትዌር ሊሆን ይችላል ማንም ሰው ሊሆን ይችላል። አሁን ኮምፒውተር ላይ ምትነው ከሶፍትዌር ነካለ ከቢዝነስ አለ ከማን አለ አይደል አይዲያ ያለው ሶፍትዌር አያውቅም። ስለዚህ ኮላብ ያደርጉና ያለው ማለት ነው። አሁን እሱ ራሱ ሊፈጠር ይችላል እዚህ ነው ማለት ነው። ስለዚህ ትልልቅ ሰዎች ከዚህ ወጡ ማለት ለግቢው ትልቅ ነገር ነው። ግቢው እንደዚህ ሰዎች አወጣ ማለት ኦልሞስት ኮምፒውተር የሆነ ተቋም ነው ማለት ነው። እና እንደዚህ ነገሮች ላይ ሰፖርት እንደማገኝ እርግጠኛ ነኝ። ደግሞ ኢንኩቤሽን ደግሞ በጣም አሪፍ የሆነ ስኪል ተከሳቀሰ ነው። እንደውም በደንብ ግቢውን በደንብ ሰፖርት ያደርገው አሪፍ ነው ያስባል። መልካም ተጨማሪ እንደው በዚህ ቢያግዙ የምትላቸው ነገሮች ካሉ መጨመር ትችላለህ። እንደው በዚህ እንደዚህ አይነት አካል በዚህ ጉዳይ ቢያግዘኝ እንደዚህ አይነት አካል በዚህ ጉዳይ ቢያግዘኝ ተጨማሪ ለምሳሌ እንደ ተቋማችሁ ፍላጎት ያለው ሰው የሚያግዘ ሰው ይመጣል እና እስኪ እንደው ሁሉ ላይ ግቢ ያለው እንደው በዚህ ይሄን ቢያግዙ የምትለው ነገር ካለ ደረጋችሁ በግቢ ላይ አሁን ላይ ትልቁ ነገር ማርኬቲንግ ነው። ስራ ሰርተህ ተማሪ ጅሌ ማውረድ ማርኬቲንግ ነው ትልቁ ነገር ነው። አሁን እኛ ዲፓርትመንት እኛ ስታፍ ሙሉጌታ የሚበልጣም ታውቁና አላውቅም። ሙሉጌታ እሱ አውርቼው ነገር ፍሌየርናም ፕሪንት አድርገናል ብሎኛል። አውርቶ ፍሌየርናም ትላለህ ዲዛይነር ራሱ እስቲ አሁን እንደውም ትንሽ ማስኖጂ ከተራውዬ አግዛለሁ ምናምን ላይ ነበር እና ከሷም ሰፖርት እየጠበኩ ነው። ከቻሉ የግቢው ሚዲያ ላይ ሰፖርት ያደርጉ እኛም እንግዲህ እንደ ሚዲያ እንችላለን እንድናግዝ ዝግጁ ነን። እነሱም ከቻሉ የግቢው ሚዲያ ላይ ፑሽ ባደረጉልኝና አንድ እንዲህ ነገር አለ ተጠቀሙ ምናምን ብሎ ቢያበሳቱልኝ ያው እንትን እጅ ላይ እንዲወርድ ማለት ተማሪ እጅ ላይ እንዲወርቅ ማለት ነገር ነው። አሁን በምሳሌም እየልኩኝ ቲክቶክም አሁን እያወራሁ ነው። በሞስተር ይሰራል ቪዲዮም ዛሬ ያሰራዋለሁ። ግን ደግሞ እነሱ ደግሞ ሞር ላይቭ እንዲሆን ታማኝ እንዲሆን ትረስትድ እንዲሆን በእነሱ ቢመጣ ተማሪው አምኑት ትረስት ሆኖ እንዲሰራ ማለት ነው። እና እነሱ ፑሽ ማድረግ ይችላል ቢኖር ዶክተር ሰይማ አውርቼው ነበር። እሱ በእኛ ዳፍና እናግዛለን ምናምን ብሎኛል። ከሱ ጋር ማውርተናል። ግን ደግሞ ሌላም የግቢ ቴሌግራም ላይ ሰፖርት ማድረግ ይችላል ሰው ካለ ግረዳኝ ያስባል። በገንዘብ ሰፖርት ማድረግ ይችላል ሰው ካለ ማንም ሰው በሚችለው አቅም ያገዙኝ ነው። እስካሁን ባለው ቴንኪው። አሁን ላይ ማገዝ ሰው ካለ ግን በዚህ ማገዝ ይችላል የሚሰው ካለ ሰፖርት እዚህ ጋር ታስቀምጣላችሁ። መልካም እንግዲህ ሌላ የምንለው ነገር ካለ እንግዲህ ፊልሞን ጋር ስለ ሶፍትዌሩ ስለ ሀይ ዴሊቨሪ እያወራን ነበረ። ምናልባት እንደው ለየት ያለ ነገር ብናገረው ያስተምራል ብለን ታስበው ወይም ደግሞ ምናልባት በዩኒቨርሲቲ ቆይታ ውስጥ ገጠመኝ ብለን ታስቀምጠው ነገር ካለ ወደሱ እንለፍ እስኪ። ለጊዜው ግን ኖርማል የሚለውን ተነኩና ያው የተለየ ገጠመኝ የለኝም። ግን ያው ሰማው እንደ ተማሪው እንደ ምክርም እዚህ ከመጡ በደንብ ይማሩ።
ካለም መማር ሳይሆን ደግሞ ለሁሉም ጊዜ አለው ለማንበብ ጊዜ አለው ለመናገር አሁን በቀን ብዙ ታይም ነው ድንገት እንኳን ወርዳችሁ ከዛ ደግሞ ለሌላ ደግሞ ጊዜ አለው ሌላ ኤክስተርናል ነገር ምን ይችላል መጣበት ነገር ተመዝናናትም ጊዜ አለው ኤቭሪ ዴይ ጊዜ ከተጠቀምኩ ጊዜ አለ ነው አሁን እኔ ቆይ እንዳልሰራ ጊዜ ለይ ማለት ነገር አምል ይችላል አይደለም የሆነ ሰዓት አንብበህ የሆነ ሰዓት ደግሞ ስለዚህ ኤክስተርናል ነገር ብትሰራ ታይም አለ በተለይ ነገር አሁን እኛ ደግሞ ችግሩ ክላሱ እናንተን ማሻራል ክላስ ትማራለህ ከዛ ደግሞ ሌላ ደግሞ ኤክስተርናል ኮርስ ስለሰራ ምንድነው ታይም ያንሰኛል ምናምን ይፈልጋል ታይም አለ እኛ እንጠቀመው እንጂ ታይም አለ ወደ ነገር ማብቃቃት ነው አጠቃቀሙ ነው እንጂ ታይም አለና እኛ መሰግናለሁ ከመጡ ትምህርት አለ ከዛ ተጨማሪ ደግሞ ኤክስተርናል ነገሮችን በደንብ ቢሞክሩ ይመሻል ይመጣለው ታይም ስላላቸው ታይም አለ ታይም የለኝም ማለት ሳይሆን ታይም አለ ታይማቸውን ግን በአግባቡ መጠቀም ይሄ ቲክቶክ ላይ ዝም ብላችሁ ከምትመሰጡ ጎን ለጎን ለሚደርሳል ቲክቶኩም ይደርሳል እሱን ባሻገር የጎንዮሽ ይደርሳል አሁን ልክ ነው ለሁሉም ጊዜ ያለው ያለው ባይዘው ስኪሎችን ፎከስ ማድረግ ያለባቸው ስኪሎችን ስኪል ነው የሚበለው በቃ ወጣ ክህሎት በነገራችን ላይ ዩኒቨርሲቲ አፕላይድ ዩኒቨርሲቲ ሆኗል እንደሆነ መጠን ተግባር ተኮር ማለት ነው ስለዚህ ስኪል ኦሪየንትድ የሆነ ነገር ቢሆን ስኪላችሁን ፈልጉ ነው አዳብሩት ስኪል ፎከስድ አድርጉት ትምህርታችሁንም እንዳለ ሆኖ ግን ሞስትሊ ስኪል ሆኖ ስኪል ዞሮ ተመሳሳለበት ስኪል ስለሆነ በራስ ስራ ምን መሳተፍ በራስ ዘርፍ ላይ ለመሄድ ራሱ ስኪል ነው የሚያዋጣው እዚህ ራሱ አይዲያ ነው ራሱ ቢመጣ ማድረግ ስኪል የሚያስፈልግ ወተም ራሱ በተማርክበት ራሱ የተማርክበትን ዕውቀቱ እንዳለ ሆኖ ስኪል ቢጨመርበት የራስ ሰዓት ተከፍታለህ ማለት ነው እና ያለ ዕውቀት ከስኪል ጋር ሲሆን አሪፍ ነው ተመጋጋቢ ይሆናል መልካም እንግዲህ ማመስገን የምትፈልገው ሰው አለ ምናልባት ይቻላል እንስጥና ፕሮግራማችን መቼስ አንድ ሰው ውጤታማ ሲሆን ያገዙት ሰዎች ይኖራሉ ከቤተሰብ ጀምሮ በዚህ አጋጣሚ ማመስገን የምትፈልገው ሰው ያው ቤተሰቦቼ አባቴ እናቴ አጠገቦች ማመስገን እፈልጋለሁ እዚህ ደግሞ ጓደኛ ከጎኔ የማይለኝ ተሻገር ባል ጓደኛ ነኝ ወደ ካጠገቤ ነው እኔ ተሻገር ሀብቴ እና እኔም ካጠገቤ ነው ችግር ሲገጠመኝ ምንም ችግር ቢሆን ራሱ ለችግሩ ነው ገብቶ የሚያውና በጣም ማመስገን ፈልጋለሁ ውስጥ ወንድሜ ማለት ነው ነገርኳችሁ ማለት ነው እሱን ማመስገን ፈልጋለሁ እና ደግሞ ዲፓርትመንታችን ሰማ ሰፖርት አድርጎኛል ጓደኞቼ አይስቲ ክለብ ውስጥ እና ሁላችሁም እናንተን እዚህ ጋር ኢንተርቪው ያጋብዛችሁ እነሱንም እና ቴክኒካል እና ሀምዛን እነሱ ሁላችሁም እና የግቢውን ተቋም ማመስገን ፈልጋለሁ በዚህ ዙሪያ ማለት ነው መልካም እንግዲህ መዝጊያችን ላይ ደርሰናል ውድ አድማጮቻችን እንግዲህ እስካሁን ስታደምጡት የነበራችሁት የድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 ነው አዘጋጆቹ ደግሞ እኔ ብርሃኑ ስማቸው ነው ፕሮግራማችን ደግሞ የተማሪዎች መድረክ ነው እንግዳችን ደግሞ ተማሪ በሪሁን ፊልሞን በሪ ሶሪ አባቱ ነው የሚቀርምብኝ አውቀዋለሁ ለምን ወይ አባቱን ተማሪ ፊልሞን በሪሁን በድሬዳዋ ዩኒቨርሲቲ የሶፍትዌር ኢንጂነሪንግ የአራተኛ ዓመት ተማሪና እንዲሁም ደግሞ ሃየ ዴሊቨሪ የተሰኘ የራሱን ሶፍትዌር ይዞ ወደ ተግባር የገባ ተማሪያችን ነው እና አበረታታው ዘዘው ብሉ ዘዙ ያው መብላታቸው አይቀርም ቢያዙም ባዙም መብላታቸው አይቀርም ኤኒዌይ ፕሮግራማችን ይሄን ይመስል ነበረ በሚቀጥለው ፕሮግራም እስከምንገናኝ ድረስ መልካም ሳምንት ይሆንላችሁ እናመሰግናለን